ሰላም ጤና ይስጥልኝ። ይህ ሎሚ ቴሌቪዥን ነው። ሎሚ ቴሌቪዥን በተለያዩ ርዕሰ ጉዳዮች ያተኮሩ ዝግጅቶች በማቅረብ ላይ ይገኛል። ለዛሬ ሁለት እንግዶች ይዘን ቀርበናል። የወቅታዊ ፖለቲካ ሁኔታዎችን በንቃት የሚከታተሉ አቶ ተስፋ ኪሮስ አረፈና ወይዘሮ ደስታ ጥላሁን በፕሪቶሪያ የሰላም ስምምነት አተገባበርና ሌሎች ተያያዥ ጉዳዮችን ቆይታ እናደርጋለን። መጀመሪያ እንግዶቻችን እስከራሳቸውን አስተዋውቁ። ያው ተስፋ ኪሮስ አረፈ ባላለሁ እንዳልከኝ ፖለቲካ አክቲቪዝም ላይ ነው መሰለኝ እንትን ምለው ያው በሞያዬ ኮንሰልታንት ነኝ የሂውማን ሪሶርስ እና ሊደርሺፕ። እሺ እኔም አመሰግናለሁ እዚህ ፕሮግራም ላይ ስለጋበዛችሁኝ። ደስታ ጥላሁን ባላለሁ ፖለቲከኛና የሰብአዊ መብት ተሟጋች እንዲሁም ደግሞ በሞያዬ የጤና ባለሙያ ፋርማኮሎጂስት። ኦኬ መልካም። እንደሚታወቀው የፕሪቶሪያ የሰላም ስምምነት ከተፈረመ ከ2 ዓመት በላይ ያስቆጥረዋል። በሰላም ስምምነቱ አፈጻጸም ዙሪያ የተወሰኑ በአዎንታ የሚገለጹ ነገሮች ቢኖሩም እስካሁን ያልተፈጸሙ በርካታ ጉዳዮች እንዳሉ ይነገራል። እስኪ የሰላም ስምምነቱ ሁኔታ እንዴት አያችሁት? ከመጀመሪያውም አፈጻጸሙስ እንዴት አያችሁት? እስካሁን እያጋጠሙ ያሉ ችግሮችስ ምንድን ናቸው? ከአቶ ተስፋ ኪሮስ ልጀምር። እሺ አመሰግናለሁ። ያው የትግራይ ያለችበትን ሁኔታ ብንገልጸውና ከዛ በኋላ የፕሪቶሪያ ውል እንደ ትግራይ መጀመሪያ መታወቅ ያለበት እንደ ሕዝብም ያው በውሉ ባለቤትነት ውክልና የለውም። ምክንያቱ እዛ ወክለው የተፈራረሙት በህወሓት ስም ስለሆነ ፓርቲ ነው። ስለዚህ ፓርቲ ደግሞ ክሌም ያደርጋል እንጂ የህዝብ ህጋዊ ውክልና የለውም። እዛ ህጋዊ ውክልና ሳይኖራቸው ፓርቲውም በዛ በነበረው ደግሞ በካቢኔ ነበረ ደብዳቤ የተሰጣቸው ልኡክቶ ግን የተሰጣቸው ስልጣንና የመደራደር ስኮፑ ወሰኑ የሴንትራል ኮማንድ የሚባለው የነበረው ጦርነትን ፖለቲካዊ አመራር ሲሰጥ የነበረ አካል ነው። ስለዚህ እሱም ከሰጣቸው ውጪ ከስኮፕ ውጪ አለ። እንደ ቲፒኤልኤፍ ደግሞ መፈረም ያሌለበት ነገሮች እዛ ውስጥ አሉ። ስለዚህ ይሄን መታወቅ አለበትና ከትግራይ ጋር እንደ ህዝብ እንደ ክልልም ደግሞ የክልሉ ምክር ቤት ነው በህዝብ የተመረጠ ትግራይን ወክሎ መከራከር የሚችለው። ለምሳሌ የድንበር አሉ፣ መንግስት የመፍረስ ጉዳዮች አሉ፣ የማንነት ጉዳዮች አሉና እነዛ የተጨመረው አሉ። ስለዚህ ከዛ አንጻር ነው ይቀበለዋለሁ ማለት አይደለም፣ ግን ከኢትዮጵያ ህግ ጋር ስላያያዙት እንዳፈጻጸም ግን መፈረም አልነበረበት ሲባል ለምሳሌ በፓርቲው ተስማምቶ አይደለ ወይም እንዲፈርሙ የልኡካን ቡድኑ ይሄን ፊርማ እንዲፈርም አይደለም የተደረገው? አዎ ምንድነው የነበረው ትንሽ ዳራ ለመስጠት በፊት ዩኒላተራል በየራሳቸው በየፊናቸው የተጻበው የግጭትን ማቆም ስምምነት አውጀው ነበር በየራሳቸው ማለት ነው። ከትግራይ በኩል ያኔ በመንግስት ስለነበረ ካቢኔው ኦሬዲ በረሃ ላይ ማለት ብለው ስለነበረ ወይ ሴንትራል ኮማንዱ ሴሴሽን ኦፍ ሆስቲሊቲ ብሎ በዚህ በፌደራል ደግሞ የትሩስ የሚል አድርገው ነበር። ስለዚህ ያንን ወደ ፊርማ ይቀየርልን የሚል ነው የህወሓት ጥያቄ የነበረውና ደቡብ አፍሪካ የሄዱት የግጭት የማቆም ማለት ነው የሆስቲሊቲ የማቆም ነው አላማ የተገናኙት። ስለዚህ የተገናኙት ለዛ ነው የተገናኙት። ግን ከዛው ውጭ ያሉት ደግሞ ሁለት ነገር አጋጠመ። አንደኛው እንደ ልኡክ ሲሄዱም ከተሰጣቸው ስኮፕ ወጥተዋል። ማንዴት ከተሰጣቸው እንዲወያዩበት ከቅደም ተከተልም ሁሉም በአንድ ላይ መሆን አልነበረበትም። ያው ምን አለ የሴሴሽን ኦፍ ሆስቲሊቲ ያለ ሲስፋየር መኖር አለበት፣ ተኩስ ማቆም። ከሱ በኋላ ከዛ የፖለቲካ ውይይቶች መደረግ ይጠበቃል። ከፖለቲካ ውይይት በኋላ ደግሞ ስለዚህ ስምምነቱ በራሱ የቅደም ተከተል ችግር አለበት። የቅደም ተከተል የስልጣንም ችግር አለበት። ስልጣኑ ከሁለት ነው ችግር ያለበት። አንደኛው ሴንትራል ኮማንዱም ሲልካቸው በዛን ስኮፕ እንዲፈራረሙ አይደለም። ሁለተኛ ግን ሴንትራል ኮማንዱ በዚህ ስኮፕ እንዲፈራረሙ
አልወከልኳቸውም የሚል ይፋው የሆነ መግለጫ ኦፍኮርስ መጀመሪያ ፊርማው እንደ ስምምነቱ እንደተፈረመ እንደ ትግራይ መንግስት እንጂ እንደ ህወሓት አይደለም የተፈራረሙት የሚል የህወሓት ጽሕፈት ቤት መግለጫ ሰጥቷል። ነገር ግን በስኮፕ ጉዳይ ግን ያለው ነገር አልነበረም በወቅቱ ማለት ነው። ስለዚህ ምንድነው የሆነው? ተወያዩና ይሄ ከተሰጣችሁ እንትን ወጥታችኋል ስኮፕ የሚል ተወያይቶ አሁን የወጡ መረጃዎች ማለት ነው። ተወያይተው ግን ምን አደረጉ? እንግዲህ ዓለም አቀፍ ማህበረሰብ ያወቀው ይሄን ፊርማ ከማስፈጸም ሌላ አማራጭ የለንም ከነችግሩ እናስፈጽመው ብሎ ያንን የውስጥ ውሳኔያቸውን በውስጥ ያዙት። አሁን ልዩነት ሲመጣ ደግሞ መረጃው ወጣ ማለት ነው። ስለዚህ አንደኛው እንዳልኩ ከተሰጣቸው ማንዴት ስኮፕ አልፏል፣ ስልጣን ወሰናቸው ማለት ነው። ሁለተኛ ከሰጣቸው አካል ማንዴት ራሱ በዛ ልክ መወያየት መፈራረም አይችልም። እንዳልኩ የትግራይ ጉዳይ አሉበት። ከሴሴሽን ኦፍ ሆስቲሊቲ አልፎ ትግራይን እንደ ክልል ህዝቡ ትግራይን ወክሎ ሊከራከር የሚችለው የትግራይ ምክር ቤት ነው። ያ ምክር ቤት ደግሞ ወይ ዴሊጌት ያደርጋል። ካስታወስከው ከፕሪቶሪያ ከመጡ በኋላ በፓርቲ የተወሰነ እንደ ሪፖርት አቅርቡልን እንጂ የፓርቲ ውሳኔ ሰነዱ እንዳታመጡልን ብሎ የነበረውን ኮሚቴ ትቶ አዲስ ኮሚቴ ከነባሩና ከንትኑ ቀላቅሎ መሐላ አስምሎ አዲስ ተደራዳሪ አካል አቁሟል ምክር ቤቱ። ከዛ ተቀባይነት ስላገኘ ይመስለኛል ከዚህ ከፌዴራል የፕሪቶሪያው ነው የቀጠለው። አሁን ከአቶ ተስፋ ኪሮስ እየወሰድኩ ያለሁት የፕሪቶሪያ ስምምነት በተለይ ከትግራይ ወገን ከጅምሩ ችግር ነበረበት የሚል ነው። ስለዚህ ቀጣይ ምን ችግሮች ምን ነበሩ፣ ችግሮች ከነበሩስ በወቅቱ አድሬስ ማድረግ አይቻልም ነበር የሚል ነገር በኋላ መለሳለሁኝ። ወይዘሮ ደስታ እንደ አንድ የኢትዮጵያ ፖለቲካ በፖለቲካ ፓርቲዎችም ኢንቮልቭ አድርጎ እንደነበረ አንድ ሰው የነበረው ደም አፋሳሽ ወይም በህዝብ ላይ የታወጀው ጦርነት የነበረበት ሁኔታ ነበርና ይህን ጦርነት ለማስቆም የፕሪቶሪያ ስምምነት በራሱና አፈጻጸሙ እንዴት አዩት? እሺ አመሰግናለሁ። እኔ ጋሽ ተስፋ ኪሮስ ያሉትን በሙሉ እንዶርስ አድርጌ ሌላው መጨመር የምፈልገው ነገር ምንድነው፣ በመሰረታዊ ደረጃ ወደ ፕሪቶሪያ ስምምነትም ከመሄዳችን በፊት ወደ ሌሎችም ቴክኒካሊም ሌሎች አክቲቪቲዎችና አሰራሮች ከመሄዳችን በፊት ጦርነቱ ከየት መጣ ወደሚለው ነገር መመለስ ያለብን ይመስለኛል። ምክንያቱም እንደ ኢትዮጵያ ህዝብም እንደ ትግራይም ዓለምም ወደፊት የማይረሳው በጣም አሳዛኝ እና ብዙ የሀገር ዜጎች እንዲሁም ደግሞ ሪሶርስ የባከነበት በዚህ ክፍለ ዘመን አላስፈላጊ የሆነ እንደ ሀገር ዋጋ የከፈልንበት ጦርነት ነው። ስለዚህ የተወሰኑ ግሩፖች ለራሳቸው ስልጣን ማቆያና እንዲሁም ደግሞ እንግዲህ አጋጣሚ በሰዓቱ ላይ የትራንዚሽን የተባለ ወይም የሪፎርም ፌዝ ላይ ነው የነበርነውና ሀገራት ብዙ ጊዜ የመንግስት ለውጥ ከመጣ በኋላ የሚገጥማቸው እንደዚህ አይነት ኮንፍሊክቶች አሉ። ግን ይሄኛው አነሰሰርሊ ሀገርንም እኛንም እያንዳንዳችን ነገ ሁል ጊዜ እየጸጸተን የምንኖረውን ጦርነት ውስጥ የገባንበት ሁኔታ ነው ያለው። በፊትም እጽፍ ነበረ ስለዚህ ጉዳይ ጦርነቱ ሁሉ አላስፈላጊ ነው፣ እዚህ ጦርነት ውስጥ ከተገባ እንዲያውም ቆጥሬ ሁሉ ጽፍ ነበረ በዛ ሰዓትና ጁንታ ምናምን ብለው ሁሉ ይሰድቡኝ ነበረ ብዙ ሰዎች ጓደኞቼ ሁሉ እስካሁንም የማያናግሩኝ። በኋላ ግን ነገሩን አንደርስታንድ ሲያደርጉት እነሱም የተመለሱበት በአጠቃላይ ለብዙ ጊዜ ገና የምንጸጸትበት አሁንም ችግሮቹ ገና ያልተቀረፉበት ሁማኒቴሪያን ኤድ በትክክል ለማህበረሰቡ እስካሁን ያልደረሰበት ሰዎች ከቤታቸው ተፈናቅለው ተመልሰው ሳይመለሱ እስካሁንም ለሌላ ግጭትና ለተለያየ ረሃብ፣ ለኢኮኖሚ ችግር፣ ለፖለቲካ ቀውስ እየተዳረጉ ያሉበት እንደ ቀላል የማናየው ነገም እንደ ፖለቲከኛ ከንሰር የሚያደርገን ጉዳይ ነው ማለት ነው። ይሄን ባክግራውንዱን ሳስቀምጥ ወደ ፕሪቶሪያው ስምምነት ስፔሲፊካሊ ስትመጣ አካሄዱ ችግር አለበት። ከመጀመሪያ ደረጃ ይሄ ማህበረሰብ ነው ችግሩ የደረሰበት። ችግር ፈጣሪው ችግሩን ኩክ ያደረገው ይታወቃል። ስለዚህ እነዛው ሰዎች ናቸው ሄደው ገብቷል ችግሩንም ለመፍታት ኢንክሉሲቭ ባልሆነ መንገድ
የሀሳብ ኢንክሉሲቪቲ አልነበረም። ኢቭን ወጣቶች በሰዓቱ እንግዲህ ህይወታቸውን በብዛት በሁለቱም ሳይድ ያጡት ወጣቶች ናቸው፣ ሴቶች ናቸው፣ ህጻናት፣ አካል ጉዳተኞች፣ ኤልደርስ አብዛኛው የማህበረሰቡን ክፍል ባላካተተ መንገድ ችግሩንም ፈጣሪ እነሱ ችግሩንም ፈቺው ግሩፖች ሆነው ናቸው የቀረቡትና ባይ ዲፎልት ችግሩ እንደማይፈታ እኔ አውቅ ነበር በራሴ በኩል። ለምን አናሊሲስ ነው መስራት ያለብኝ። ችግሩን የፈጠረ አካል ችግሩን መቼም ሊፈታ አይችልም። ከሁለቱም አካል ከችግር ፈጣሪዎቹ ይኖራል። ከዛ በኋላ ከማህበረሰቡ ከሁለቱም ወገን ደልጌት መደረግ ግን ከነበረው ደም አፋሳሽ ጦርነት ላይ ሆኖ ዓለም ላይ ካሉ ከተካሄዱ ጦርነቶችም አንጻር ሲታይ የሴሴሽን ኦፍ ሆስቲሊቲስ ሲፈረም በብዛት ሁለት ወገኖች ወይም ችግሩ የፈጠሩ ወገኖች ናቸው የጦርነት ወይም ደግሞ የተኩስ ማቆም ስምምነት ላይ የሚደርሱና ትክክል ነው። ተኩስ ማቆሙን ሁለቱ መፈራረም ይችላሉ። ኢንክሉሲቭ ለሆነ አካሄድ ተኩስ መፈራረሙን ሁለቱ ሊያቆሙ ይችላሉ። ግን የረጅም ጊዜ ፕሮጀክት ፒስ አግሪመንት ግን ለመፈራረም ከኮሚኒቲው ከማህበረሰቡ ከአጠቃላይ የኢትዮጵያ የፖለቲካል አክተርስ የሲቪክ ሶሳይቲ ኦርጋናይዜሽንስ ስለ ሀገሪቷ ይመለከተኛል የሚሉ አካላት መካተት ነበረባቸው። ሴት ወንድ የሀገሪቱ ልጆች በሙሉ ምክንያቱም የተፈጠረው ጸብ እንዳልኩ ኩክ የተደረገበት መንገድ ሁላችንም የምናውቀው ስለሆነ ማለት ነው። አዲስ ነገር የተደበቀ ነገርም ስላልነበር ስለዚህ ኢትዮጵያ ውስጥ ያሉትም ከኢትዮጵያ ውጭም ያሉትም ሰዎች በትክክል ሴናሪዮውን አንደርስታንድ ማድረግ ነበረባቸው። ነገሩን ችግሩን እኮ በትክክል ሳታውቀው ችግሩን ልትፈታ አትችልም። ችግሩን ደግሞ ያመጣው አካል እንዲያውም በወንጀል ሊጠየቁ የሚገባቸው ሰዎች እንዴት ነው ችግሩን ሊፈቱ የሚችሉት? ስለዚህ ማህበረሰቡ እንደ ማህበረሰብ በትክክል አልተካተተም ባይነኝ። አንዱ የአካታችነት ችግር ነው። ማህበረሰብ ሲባል ልናገር ማህበረሰብ ማለት ከሁሉም አካል አልኩ ስለ ሀገሪቱ ከእናቶች ሲያለቅሱ ከጦርነቱም በፊት በነበረው ችግር በጦርነቱ ጊዜም ከጦርነቱ በኋላም አሁን ሳፈር እያደረገ ያለ የተማረ ማህበረሰብ አለ፣ አክቹዋል ማህበረሰብ አለ፣ በግብርና የሚተዳደር አለ፣ የሚነግድ አለ። ገብቷል? ይሄ ሁሉ የማህበረሰቡ አካል ነው። በጦርነት ውስጥ ተሳትፎ አካል ጉዳተኛ የሆነ ሰው አለ። ስለዚህ ያንን ግለሰብ ሳታካትተው እሱን የችግሩን ገፈት ቀማሽ ሳታካትት ችግሩን አክቹዋሊ የቀመሰውን ሰውዬ ሳታካትት ችግሩን ልትፈታ አትችልም። ስለዚህ ከነሱ ሁሉ ሀሳቦች መሰባሰብ ነበረባቸው። አንዱ የሀሳብ ኢንክሉሲቪቲ ነው እንዳልኩ፣ ሁለተኛ ደግሞ the variety of ኮሚኒቲዎች መካተት ነበረባቸው። ሌላው ደግሞ ፕሮሰሱ ላይ በሰዓቱ የነበረው ወደው አይደለም። ቲፒኤልኤፍም ብልጽግናም ሄዶ የፕሪቶሪያ አግሪመንትን የፈረሙት ተገደው ነው። ስለዚህ ተገደ የፈረምከው ነገር ነገ ምን አይነት ኮንሲኩዌንስ ሊያመጣ እንደሚችል ማሰብ አለብህ፣ መቁጠር አለብህ ቁጭ ብለህ ካሁኑ ገና ስትፈርም ማለት ነው። ስለዚህ አንገቶቻቸውን ተይዘው በግድ ፕሪቶሪያ ላይ ሄደው ቁጭ እንዲሉ ተደርገው ከዛ በኋላ እንዲያውም ተጽፎ የመጣላቸው ነው ወረቀት ነው የፈረሙት ዊኖ ኢትዮጵያና ይሄ የትግራይንም የኢትዮጵያንም ችግር ይፈታል ብዬ እኔ አላምንም። ተስፋኪርስ ለፕሪቶሪያ የሰላም ስምምነት አፈጻጸም ቁልፍ ችግር ምንድን ነው ብለው ያምናሉ? አሁን ትግራይ ያለችበት ሁኔታ ካየን ያው በፌዴራል ጦር ቁጥጥር ነው ያለችው። ስለዚህ ፌዴራል ጦር በህገ መንግስቱም በፕሪቶሪያ ውልም ከትግራይ መውጣት ነበረበት። ምክንያቱም በህገ መንግስት ያለው ማንዴቱ ተልእኮ ድንበሮችን መጠበቅ ነው። በፕሪቶሪያ ድንበር ይጠብቃል ነው እንጂ የሚለው ትግራይ ግዛት የሚኖረው ድንበር ከመጠበቅ አንጻር ነው እንጂ የፌዴራል ተቋማትማ ፌዴራል ፖሊስ ነው። ፖሊስ ስለሆነ ስለዛ ነው ያለፍኩት። ፌዴራል ተቋማት ኢንፍራስትራክቸሩ ፖሊስ ነው፣ ፌዴራል ፖሊስ ነው። አሁንም አለ ፌዴራል ፖሊስ እየጠበቀ ነው። የፌዴራል ጦር ግን ትግራይ ላይ ግዛቱ ላይ የሚኖረው ድንበር ከመጠበቅ ነው እንጂ የትግራይ ጸጥታና ደህንነት በሚመለከት መኖር የለበትም። ስለዚህ ከፕሪቶሪያ አንጻር ይህን ተልእኮ አሁን የያዘው ተቆጣጠሯቸው የነበረው እንደ ኢነሚ ቴሪቶሪ ሆነው እንደ ጠላት ወረዳ አድርጎ የተቆጣጠራቸው አሁንም አስተዳደርና ጸጥታ መዋቅሮች ዘርግተውባቸው ነው ያሉት። ከዛ አንጻር ያው የትግራይ ህዝብ ስደት ነው ያለው፣ በስደት እየሞተ ያው ሁሉ መከራ በሱዳን ያለው የእርስ በርስ ጦርነትም ሰለባ ሆነዋል። ያው በአገር ውስጥ ደግሞ መፈናቀል ለምንለው ተፈናቅሎ እንግዲህ በችግር ነው ያለው፣ በሞት በረሃብ በህመም ላይ ነው ያለው የሆነው ለምንድን ነው? የፌዴራል ጦር የትግራይን ግዛት ተቆጣጥሮ እንደ ጠላት ወረዳ ተቆጣጥሮ የጸጥታና የአስተዳደር መዋቅር ዘርግቶ
የትግራይን መስተዳድር አላስገባ ስላለ ወይ አላስገባ በማለቱ እና ከህገ መንግስቱና ከፕሪቶሪያ ውል ውጭ የትግራይን እነዚህ ችግሮች ግዛት ስለተቆጣጠረ ወደዛ እነዚህ ችግሮች ናቸው። ስታተስ እኮ ነው ልግለጽልህ። ትክክል ነው። እነዚህ ችግሮች በሚሊዮን የሚቆጠሩ ዜጎች አሁንም በመጠለያ በካምፖች ላይ ነው ያሉት። ሌሎች ወጣቶች ለስደት ተደርገዋል። ተማሪዎች ወደ 1 ሚሊዮን የሚጠጉ ተማሪዎች ወደ ትምህርት ገበታቸው መመለስ አልተቻለም። እንደ ችግር እኮ አይደለም ልህ ያለው ስታተሱ ከፕሪቶሪያ ውል አንጻር አይደል እያየን ያለን ያ ችግሮቹ አይደለም እኔ እየገለጽኩልህ ያለው የፌዴራል መንግስት ጦር ለዛ ትግራይን ለመውረር በሄደበት የተቆጣጠራቸው የጠላት ወረዳ ብሎ የተቆጣጠራቸው ግዛቶች ስላለቀቀ ያስተዳደርና የጸጥታ በስምምነት መሰረት እንዲለቅ ነበር። ለምሳሌ በህገ መንግስቱም በስምምነቱም በህገ መንግስቱ መሰረት ፌዴራል መንግስት ከሚቆራረጥ እንትን ባረግልህ አይቻልም። የፌዴራል እኔ እንድትመጣልኝ የፈለኩት የፌዴራል መንግስት የፌዴራል ጦር ወይም የፌዴራል መከላከያ ሰራዊት የሀገር ባውንደሪዎች ወይም ድንበር እንዲጠብቅ ነው የተቀመጠው። ሌሎች ግን የነን ኢንዲኤፍ የሆኑ ኃይሎች ወይም ከመከላከያ ሰራዊት ውጭ ያሉ ኃይሎች ከዛ ክልል እንዲወጡ ነው ስምምነት የሚያስቀምጠው። ለስምምነቱ አለመተግበር አንተ የምትላቸው ችግሮች መቀጠል ምንድነው ችግሩ ነው? እኔ የምልህ እኮ ለመሰለ እንትን ያልኩ እነዚህ ነን ኤንዲኤፍ የሚባሉት ያው የአማራ ታጣቂ ኃይልና የህዝባዊ ግንባር ወይ ህግደፍ የምንለው የኤርትራ ከሚል ያው የአንድ ፓርቲ መንግስት ስለሆነ የኤርትራ ጦር ማለት እንትን የፓርቲ ሰራዊት ነው። ስለዚህ የህግደፍን ሰራዊት እና የምትላቸው በፌዴራል መንግስት ሰራዊት እዝ ስር ናቸው ፈቃድ። ስለዚህ እነሱን እንደ ቀጥታ የሆነ ከትግራይ ጋር ግንኙነት የላቸው። ለዛ ነው የውይይት አካልም አላረጋቸው። ስለዚህ የፌዴራል መንግስት ጦር ቢለቅ እነሱም መልቀቅ ይችላሉ፣ እነሱም ልቀቁ ማለትም ይችላል። ስለዚህ በሱ ፈቃድና በሱ ይሁንታ በሱ ግብዣ ነው ያንን እንትን አድርገውት ያሉት። ስለዚህ አንደኛው ስታተሱ ነው አሁን ያለንበት ምለ ያለው። ሁለተኛ በፌዴራል መንግስት ያው የተቋቋመው ጊዜያዊ አስተዳደር የተሰጠውን ስራ በትግራይም በስምምነት ቻርተር አላቸው ከሰራዊቱ ጋር እንትን ያሉት ከዚህም ከፌዴራልም በአዋጁ የተሰጡትና በደንብ በመቋቋሚያ ደንብና አዋጅ የተሰጡት ስራዎች አሉት። እነሱን ትቶ የፓርቲ ፖለቲካ ስልጣን ላይ ሽኩቻ ውስጥ ስለገባ ጊዜያዊ አስተዳደሩ ስልህ የሲቪል አስተዳደር ላይ የሰራዊት አለ፣ የምሁራን ወኪሎች አሉ። የሁሉም በህወሓት ፓርቲ ፖለቲካ ውስጥ የፓርቲ ፖለቲካ የስልጣን ሽኩቻ ስለገቡ የመንግስትን ስራ ትተው ስለዚህ ህዝቡ አገልግሎቱን እያገኘ አይደለም ማለት ፕሪቶሪያ በመፈረሙ የመጀመሪያው አገልግሎቶች ተከፍተዋል። መንገድ እስካሁን ሙሉ በሙሉ አልተከፈተም ያለው ምክንያቱም እንደፈለከ በአማራ በኩል ያለውም እንትኑ የለም። ስለዚህ አሁን ያለበት ፋንክሽናል የሆነ አስተዳደር የለም። በፓርቲ ፖለቲካ ውስጥ እዛ ተዘፍቆ ሊወጣ አልቻለም። ባይዘወይ ሰራዊቱና ጊዜያዊ አስተዳደሩ ፕሪቶሪያ ሄደው የፈረሙት ናቸው ወደ ህወሓት ሄደው ፓርቲ ፖለቲካ ውስጥ የተዘፈቁት እንጂ ህወሓት አይደለም ወደ ጊዜያዊ አስተዳደሩ የመጣው። ስለዚህ ከዛ ውስጥ ተልእኮአቸውን ትተው ፓርቲውን ስልጣን ካልያዝን አልሆን ስላሉ ፋንክሽናል የሆነ ገቨርንመንት አገልግሎት ሊሰጥ የሚችል የለም። ስለዚህ አፈጻጸሙን ከሄድን ቀደም እንዳልኩ ምንድነው መሆን የነበረበት? አንደኛ የግጭት የሆስቲሊቲ እንትኑ ሴሴሽን ኦፍ ሆስቲሊቲ ነው አለ መጀመሪያ የተፈረመው እሱ። ከዛ በኋላ የተኩስ ማቆም፣ ከዛ በኋላ የፖለቲካ ውይይት፣ ከፖለቲካ ውይይት በኋላ ተጠያቂነት አለ፣ ካሳ ይኖራል፣ የትግራይ ዲዲአር ይኖራል፣ ሰራዊቱ ምናምን። አሁን እነዚህ በየጊዜው በየእንትናቸው ተፈረመው ቢሆን ኖሮ ከአንዱ ደረጃ ለምሳሌ የሄዱት ሊፈርሙ ይሄሉ ሴሴሽን ኦፍ ሆስቲሊቲ ነው አለ እሷን አፈጻጸም ላይ ብቻ ትኩረት ተደርጎ እሷ ብቻ ብትፈረም ኖሮ ከሱ ትምህርት ተወስደው የሚቀጥለው ተኩስ ማቆም ደግሞ ምን ማድረግ ይቻል ነበር። ለምሳሌ ሴሴሽን ኦፍ ሆስቲሊቲ በያለህበት ነው፣ ሰራዊቱ ባለበት ነው። በሁለተኛው ተኩስ ማቆም ከሆነ ግን የትግራይ ሰራዊት ወደ ካምፕ ይገባል ከነ መሳሪያው፣ የፌዴራል ጦር ደግሞ ከትግራይ ይወጣል ማለት ነው። ከዛ ሁሉ ያሉት ጦር ነፃ ይሆናል።
ግዛቱ ትግራይ ማስተዳደር ይችላል ጊዜያዊ አስተዳደሩ ሲቆም ማለት ነው። ስለዚህ የፌዴራል መንግስት ተኩስ ካቆመ ይወጣል። ተኩስ ማቆም እስካሁን የለም። ስለዚህ አሁን ጦርነቱም ከጦርነቱ ውጭ አይደለንም አሁን ያለ ነው ኢሴንስ። ምክንያቱም ፖለቲካ እንኳን ካወራችሁ ከበፊቱ የባሰ ጉዳት እናደርስባቸዋለን የሚል አለ። ስቲል ከጦርነት እንትን ውጭ አይደለም ያለው። ጦሩ ዛኔ ያለው የኢኔሚ ቴሪቶሪ አድርጎ የጠላት ወረዳ አድርጎ ተቆጣጥሮት ነው ያለው። ከዚህ ደግሞ ፖለቲካችሁ ጥቅማችሁን እንኳን ከተሟገታችሁ ጠንክራችሁ አሁንም ከበፊቱ የባሰ ጦርነት ይመጣል እየተባለ ነውና ስለዚህ ከዛ ተኩስ ማቆም ከዛ ፖለቲካው ደግሞ ሲወያይ ምን ይሆን ነበር? የትግራይ ጦር ዲዲአር ተደርጎ መሳሪያው አስረክቦ ወደ ሲቪል ኑሮ ይመለስ ነበር። ከዛ በኋላ ለጦርነቱ ምክንያት የሆኑ ምንድናቸው? በህግ መፍታት እንችል ነበር፣ ምን ማድረግ እንችል ነበር የሚለው ይሄ መሄድ ነበረበት። አሁን ግን ምንድነው መሰለ ሁለት ነገሮች ናቸው። አንደኛ ከፌዴራል መንግስት ወይ ደግሞ እየገዛው ያለው ብልጽግና ትግራይን የማዳከም ከጦርነት በፊት የነበረውን ዓላማ አልተወም። ሁለተኛ እዛ ያለው ጊዜያዊ አስተዳደር የቆመው ፕሪቶሪያ ላይ የራሱ የፖለቲካ መደራደር ያርጎታል። ለምንድን ነው? አንደኛ ሲደራደር ጊዜያዊ አስተዳደር ማቋቋምን ከሱ ነው የመጣው የሚል መጥቷል። ሁለተኛ አሁን ራሱ የትግራይ ግዛቶች እንኳን ነፃ እንዳይወጡ ከዚህ ከኦኩፔሽኑ ከፌዴራል መንግስት ጦር ኦኩፔሽን ነፃ እንዳይወጡ የቲፒኤልኤፍ ነባሩ አስተዳደር የወረዳና የዞን እንዳይገባ የሚል ከማን ተቃውሞ መጣ? ከጊዜያዊ አስተዳደሩ። ስለዚህ መደራደር ያርጎታል ጊዜያዊ አስተዳደሩ ከእንትና ጋር በስምምነት የሌለ በፕሪቶሪያም በህገ መንግስትም የሌለ አብይ ኮሚቴ አቋቁሞ የማይታወቅ ስለዚህ የትግራይን ግዛት በዛ በብልጽግና እንዲቆይ ብልጽግናን አምነው እንደዛ የማድረግና ስለዚህ ከትግራይም መደራደር ያርገውታል። ፌዴራል መንግስቱም ይህንን ነገር አልተወም። ወይዘሮ ደስታ የቅድም የተለያዩ የህብረተሰብ ክፍሎች ያላሳተፈ ስምምነት ስለሆነ ከመነሻው ችግር ያለበት ነው፣ ለመተግበርም አስቸጋሪ ነው የሚል እንደማይተገበር ይገባኝ ነበር ብለውኛል። ስለዚህ አሁን ኦልሬዲ ስምምነቱ ተፈርሞ የተወሰኑ በጣም ጥቂት ነገሮችን አሳክቶ በአብዛኛው ሳይፈጸም 2 ዓመቱን ደፍኗል። መፍትሄ የሚሉት ነገር ታዲያ ምንድን ነው አሁን? አዎ ስለዚህ ቅድምም እንዳልኩት ከመጀመሪያው ነው ብዙ ነገሮችን ማህበረሰብን ሳናሳትፍ በምንሄድበት በተለይ አክቹዋል ማህበረሰብ የሚባላል እኔ አሁን በጣም አጽንኦት ሰጥቼ መናገር የምፈልገው በዛ ጨዋታ ውስጥ የነበረ ግሩፕ ወይም ደግሞ የነበረ አካል ሳይሳተፍ የሆነና የሆኑ ሰዎች ብቻ ኮንትራክት ፈጽመው ወይም ደግሞ ጊዜያዊ ጋብቻ ፈጥረው ችግሮችን እንደ ሀገርም እንደ አካባቢም ለወደፊትም እነዚህ ችግሮች ባይዘው እየገጠሙን ይሄዳሉ አስፋራስ ዲስከስ እስካላደረግን ድረስ ያ እንዳለ ሆኖ ይሄ ያልኩ ከመፈረሙ በፊት ያለውን ፕሮሰስ ነው ልገልጽልህ የፈለኩት። ከተፈጸመ በኋላም ደግሞ እንዲሁ ያ ያልኩ የማሳተፉ ጉዳይ ኢግኖር ተደርጓል። ነምበር 1 የፖለቲካ ውይይት አልተደረገም። ችግሮቹ እንዴት ተፈጠሩ? እንዴት ነው ኔክስት ስቴፕስ? ቅድም እንደተቀመጠው የሆስቲሊቲውን አሁን ኦልሬዲ እንትን ብለናል። ያው 100% ቆሟል ብለን አሁንም የሰዎች መሞት፣ የሰዎች መንገላታት፣ የሰዎች መራብ፣ የሰዎች መሞት አሁንም ስላለ እሱ ነገር ቆሟል ባንልም ግን አትሊስት አክቲቭ ከሆነው ጦርነት ወጥተናል በሰዓቱ። ስለዚህ ያንን ካቆምን በኋላ ደግሞ ደወይ ሃው የሚለውን ነገር ቁጭ ብለን መነጋገር ነበረብን። ያንንም ባለመነጋገራችን እንደገና ደግሞ ቲፒኤልኤፍ ራሱ ተደራዳሪ ነኝ አንዴ እንደ መስተዳደር ይላል፣ አንዴ እንደ ቲፒኤልኤፍ ነው የተደራደርኩት። ይሄ ራሱ ኮንፊዥን ነው፣ እስካሁን ድረስ አልጠራም። አንደኛ እሱ ባለመጥራቱ በራሱም ደግሞ ድርጅቱ እንደ ድርጅት የራሱ ችግር ውስጥ ደግሞ መግባቱ ይሄ የስልጣን ሽኩቻ በአስተዳደር ነው በአካባቢ ነው በምናምን የሚለው ነገር በፓርቲ ነው የሚለው ችግር አልተፈታም። ሌሎችንም ደግሞ የፖለቲካል አክተር ነን ብለው በክልሉም የሚሳተፉ እንደ ሀገር ደረጃም የሚሳተፉትን አሁንም ያላካተተ ነው። ስለዚህ አፈጻጸሙ ባይ ዲፎልት እንዳልኩ ፌል ያደርጋል ማለት ነው። ሌላው ነገር ጊዜዎች ተቀምጧል። ኢቭን እዛ እነሱ ተገደው ቢፈርሙትም አግሪመንቱን በአንድ ወር ውስጥ የክልሉ ላይ ያለው ታጣቂ ኃይል ትጥቅ እንዲፈታ የፌዴራል መንግስት ደግሞ የመከላከያውን ጦር ከዛ እንዲያወጣና በፌዴራል ፖሊስ በክልል ፖሊሶችና እንዲያውም በመደበኛው ፖሊስ
እንዲሄድ ነበረ። ግን አሁን ስናየው ሁኔታው ከመደበኛው ስርዓት ውጪ የሆነ ነው። ስለዚህ አሁን መንግስትም እንደ ሴንትራል ገቨርንመንት ማመን ያለበት በመደበኛው የፖሊስ ስርዓት አይደለም ፖስት ዋር ላይ ያለውን የትግራይን ክልል ቀርቶ ሌላውንም የሀገሪቱን አካባቢ በመደበኛው ፖሊስ መምራት ያልተቻለበት ሁኔታ ነው ያለው። ኦሮሚያ ክልል ላይ በኮማንድ ፖስት ነው እስካሁን ድረስ። ሌሎችም ጋምቤላ ብትሄድ፣ ቤኒሻንጉል፣ አማራ ክልል ብትሄድ፣ ሶማሌ ኤቭሪዌር በመደበኛው ፖሊስ መንግስት ስርዓቱን መፈጸም ያልቻለበት ሁኔታ ነው። ሰዎች በጠራራ ፀሐይ ይታገታሉ፣ ይገደላሉ፣ ይዘረፋሉ። ይሄ ማለት ምን ማለት ነው? መንግስት እንደ ፕራይም ጆቡን የማህበረሰቡን ደህንነትና የማህበረሰቡን እንደ ልብ ከአንድ ቦታ ተነስቶ ወደ ሌላ ቦታ መንቀሳቀስ መፈጸም አቅቶታል ማለት ነው። የትግራዩ ክልል ደግሞ ይብሳል። ቢኮዝ ፖስት ዋር ሁኔታ ላይ ነው ያለ ነው። ብዙ ቴክኒካል የሆኑ አሰራሮችን ይፈልጋል፣ ኢንሴንቲቭ ይፈልጋል፣ ሪሶርስ ይፈልጋል፣ የሰው ኃይል ይፈልጋል። ስለዚህ እዛ ላይ ፎከስ አድርጎ መሰራት የነበረበት ስራ ሀገሪቱ ሌሎችም አካባቢዎች ላይ ኮንፍሊክት ላይ ስላለች ይሄ ፌል እንዲያደርግ ሆኗል ማለት ነው። የፓርቲው ችግር፣ ፖለቲካል ዲስከሽኖች ያለመደረጋቸው፣ ዲያሎጎች ያለመደረጋቸው፣ ከዛም በኋላ ደግሞ እነዛ የፕሪቶሪያ ስምምነቶች ስቴፕ ባይ ስቴፕ እንደተባለው መፈጸም ባለመቻላቸው ይሄ ችግር ለወደፊትም ገና ምሰጋው እኔ ወደ ሌሎች ኮንፍሊክቶች አሁን ዊዝን ደ ፓርቲ ኮንፍሊክት እንዳይፈጥር ሰጋለሁ። ከሌሎች ፖለቲካል ፓርቲዎች ጋር ደግሞ ቲፒኤልኤፍ ሌላ ኮንፍሊክት ውስጥ እንዳይገባ ሰጋለሁ። ቲፒኤልኤፍ አሁንም ከብልጽግና ጋራ ኮንፍሊክት ውስጥ እንዳይገባ ሰጋለሁ። ቲፒኤልኤፍ አሁንም ከኤርትራ ጋራ ደግሞ ሌላ የድንበር ግጭት ውስጥ እንዳይገባ ሰጋለሁ። ወይም ህዝቡ እንደ ህዝብ ደግሞ ወደፊት ምን እንደሚወስን ሁሉ ያስጨንቀኛልና ይሄ ነገር እንደ ቀላል የምናየው የሆነ ሰሞን ኖሮ ይሄ ኮንፍሊክት ከዛ የሆነ ጊዜ በራሱ ሪዞልቭ በጊዜ ሂደት ሪዞልቭ ያደርጋል የምንለው አይደለም። ስለዚህ በትኩረት ሁሉ ሪስፖንሲብል ባዲ በትኩረት ይሄንን ስራ መስራት አለበት ብዬ እኔ አምናለሁ። አሁን እንዳልከው ሽፍንፍን ተደርጎ ዝም ተብሎ ምንም እንዳልተፈጠረ አዚፍ ምንም እየሆነ እንዳልሆነ ነው እየተኖረ ያለውና ይሄ ደግሞ ገና ወደፊት ሌላ ከባድ ዋጋ እንዳያስከፍለን እኔ ከባድ የዚህ ዲስከሽንም ዋና ዓላማ አፈጻጸሙ በጣም ዘገምተኛ ነው፣ ግን ደግሞ ዝምዝም የተባለ ነገር ስላለ እዛ ላይ ሀሳቦች እንዲሸራሸሩ ፕላትፎርም የመሆን ነውና ቅድም ከተነሳው አንፃር የፕሪቶሪያ ለመፈጸም አንዱ ምክንያት በሁለታችን ወገን የተጠቀሰው በህወሓት መካከል ያለው የፓርቲ የስልጣን ሽኩቻ የሚል ነገር አንስታቸዋል። እዛ ላይ ግን እስኪ አንድ ከፕሪቶሪያ ስምምነት አያይዘን አንድ ነገር ከደስታ መጀመር እንችላለን እናንሳ። የጊዜው አስተዳደር በስምምነቱ ሁለቱም ወገኖች ጊዜው አስተዳደር ምርጫ እስኪካሄድ ኢንክሉሲቭ የሆነ ሁሉም አካታች የሆነ ጊዜያዊ አስተዳደር እንዲቋቋም ያስቀምጣል። ነገር ግን ጊዜው አስተዳደሩ ብልጽግና ህወሓት ራሳችሁ እኔ እዛ አካባቢ ያሉ ፓርቲዎች ብቻ ካሳተፋችሁ እኔ አልሳተፍ የሚል ነገር አስቀምጠው፣ ነገር ግን ምደባው ግን የተካሄደው የጊዜው አስተዳደሩ በፌዴራል መንግስት ነው። ይሄ ማለት በኖርማል ሁኔታ ወይም በመለስተኛ በሚባል ግጭት በህገ መንግስቱ አንቀጽ 62 ንዑስ አንቀጽ 9 መሰረት ወይም እንደገና ቀደም ሲል ሌሎች ጊዜያዊ መስተዳድሮች ዶክተር አብርሃም በላይ ዶክተር ሙሉ ነጋ ተሾሙበት የተመደቡበት አገባብ ነው የተመደበ። ይሄ ትክክል ነበር ወይ? መጀመሪያ ሲቀጥልስ የፌዴራል መንግስት እከሌ ይሁን አይሁን የሚል ነገር ፓርቲውን ችግር ውስጥ አልከተተም ወይ የሚል ሀሳብ ለማንሳት ነው። አዎ ይሄ አንዱ ቻሌንጁ እዚህ ጋር ነው የሚፈጠረው። ስለዚህ ነው አየህ ስምምነቱን ከመፈራረማቸው በፊት እነሱ የማህበረሰቡን የምሁራንን የታሪክ ምሁራን የዚህ የሪኮንሲሌሽን እና የዲያሎግ ፕሮሰሶችን ራን የሚያደርጉ ከሌሎች ሀገራትም ኤክስፒሪየንስ መወሰድ ነበረበት። ከኛም ደግሞ ሎካል ትራዲሽናል የምንጠቀማቸው ሁሉ የእርቅ ስርዓቶች ነበሩና ይሄን ሁሉ ኢንካልኬት መደረግ የነበረበት ለዚህ ነው። ስለዚህ አሁን የፌዴራል መንግስትም የቲፒኤልኤፍም ነገሩን ከራሳቸው የማሸሽ ሪስፖንሲቢሊቲን ካለ መቀበል አንጻር እየሸሹበት ያለውም ለዚህ ነው። ስለዚህ ፌዴራል መንግስት በስምምነታቸው መሰረት ይችላል፣ ግን ኖርማሊ እንዳልከው ይሄን ያህል ማሲቭ ጦርነት እንደተካሄደ ሳይሆን አዚፍ የትግራይ ክልልና ወይም ደግሞ ቲፒኤልኤፍ እና የሴንትራል ገቨርንመንቱ ወይም የብልጽግና ፓርቲ በሰላም ወይም ደግሞ ትንሽ ያለ አይደል የሰፈር
ጸብ እንደተጣሉ አይነት አድርገው ነው ይሄንን ነገር ሰርተው የጨረሱት እዛው። ስለዚህ ከዛ በኋላ አሁን ቲፒኤልኤፍ እምቢ ማለት አይችልም። ኦልሬዲ ሄዶ ተፈራርሟል ማለት ነው። ስለዚህ አሁንም ያንን ሪራይት የማድረግ እንደገና ስምምነቱ ላይም ገብተዋል ፈርዘር ዲስከስ የማድረግ የመነጋገር ባይዞ ድጋሚ ራቲፋይ ማድረግም ይችላሉ ፎር ዛት ማተር ለህዝቡ ሲባል ችግር የለውም። ይሄ ግን ስምምነቱም ጭምር ይፈቅዳል። ስለዚህ ድጋሚ መወያየት ይችላሉ። ግን አሁን ለህዝቡ ነው እየተሰራ ያለው ያ ችግር ቅድም ያልኩ እየተሰደደ ያለ እየተራበ ያለ ከቤቱ ተፈናቅሎ እየቆየ ያለ ለተደፈረች የትግራይ እናት ነው ወይ ይሄ ስምምነት የተፈረመው የሚለው ነገር በትልቁ ጥያቄ ልንጠይቅበት የሚገባው ነገር ነው። ስለዚህ ይሄ የነ ቶሎ ቶሎ ቤት የሚባለው አይነት ነገር ማለት ጦርነት መቆሙ ወይም ደግሞ ተኩስ መቆሙ አይደለም ቶሎ እያልኩ እሱ እንዲያውም ዘግይቷል። ጦርነቱ ለረጅም ጊዜ ህዝቡ ሳፈር እንዲያደርግ ተደርጓል። ግን ስምምነቱን ለመፈራረም ጊዜ ሲሆን ግን በችኮላና ባለመናበብ ጥናት ባለማድረግ ዝም ብሎ የተፈረመ ነገር ነው። ስለዚህ እኔ በፊርማ መሰረት ራሱ ሁለቱም ወገኖች ጊዜያዊ አስተዳደሩ ያቋቁማል የሚል በራሳቸው ፍላጎት በኋላ አልተቀለበሰም ወይ የሚል ነገር ነው ያለው። እዛ ላይ ምን ፈጠረ? ትልቁ የኢንተርናል ፓርቲ ፖለቲካ ወይም የፓርቲ የውስጣዊ ሽኩቻ የፈጠረው አንዱ ተብሎ የሚገመተው ሁለቱም ወገኖች በመግባባት ሰው አሳይን ማድረግ ወይም ጊዜያዊ አስተዳደር መሰየም ሲችሉ እንዳልነው ወደ ዓለም አቀፍ ስምምነቱ በፌዴራል መንግስት ይሁንታ መጀመሪያውኑ አግሪመንቱ ሲፈረም ገብቷል የተካተቱት ሰዎች እነማን ናቸው የሚለው በጣም ቫይታል የሚሆነው እዚህ ጋር። ስለዚህ ከሆነ ፓርቲ ውስጥ የሆነ ግሩፕ ብቻ ሄዶ ለዚያም ኢቭን ከፓርቲ ውስጥ እኮ ራሱ እየተከራከሩ ነው እኛ አልወክልንም እኛ ወክለናል እየተባባሉ እየሰማናቸው እኮ ነው በየተራ ሲናገሩ። ስለዚህ ኢቭን ውክልናው ራሱ ከመሰረታዊ ደረጃ ችግር ያለበት ነው። እንዳልኩ ቅድም ነገ የሚመጡትንም ችግሮች ከዚህ ጋር ተያይዞ የሚመጡት ችግሮችም እኔ እንዳልኩ በደንብ ነው እየታዩኝ ያሉት እና እነዚህንም ችግሮች ለመፍታት አሁንም ቁጭ ብለን 2 ዓመትም ቢዘገይም እንኳን ዘገየ አይባልም። ለሰላም ለፒስ ቢልዲንግ ፕሮሰስ ስትል ሁሉ ጊዜ ቅድሚያ ትሰጣለህ። ስለዚህ አሁንም ቲፒኤልኤፍ ራሱንም አረጋግቶ የውስጣዊ የፖለቲካ ሽኩቻውንም ፈቶ የማህበረሰቡንም ችግር ለመፍታት ሀገርም እንደ ሀገር እንድትቀጥል ነገ በሰላም አብረንም እንድንቀጥል አይ ቲንክ ቁጭ ብሎ ፖለቲካዊ ውይይቱ በጣም ማንዳቶሪ ነው ያስፈልጋል። እሱን ካደረጉ በኋላ ደግሞ ይሄንን የፈረሙትን የፕሪቶሪያ ስምምነቱ ራሱ መፈረሙ አይደለም ችግር ያለበት ኢምፕሊሜንቴሽኑ ላይ እንዳልከው መጥቶ ምንድነው ቻሌንጅ የሆነባቸው ራሳቸው መፈረማቸው ጭምር ቻሌንጅ ሆኖባቸዋል። የጊዜያዊ አስተዳደሩ ራሱ ለምሳሌ የስልጣን ላይፍ ስፓን ተቀምጦ ነበር እስካሁን ግን አልተቀየረም። እሱ ራሱ አንዱ ቻሌንጅ ነው። የውስጣዊ የፖለቲካ የዲሞክራሲውን አሰራር መልሶ አፌክት ያደርገዋል። ስለዚህ ለስንት ጊዜ ነበረ የዚህ የጊዜያዊ መንግስት የተቀመጠለት የስልጣን ላይፍ ስፓን 1 ዓመት ነው 2 ዓመት ነው ተቀምጧል። ያን ራሱ መፈጸም አልተፈለገም። ስለዚህ ሌሎች ኢንተረስቶች ሂድን ፓወርስ ሂድን አጀንዳስ ከበስተጀርባ አለ ማለት ነው። ስለዚህ እሱን በደንብ ማየት ያስፈልጋል። አቶ ተስፋኪሮስ ወደ ፕሪቶሪያ የተጓዘው ህወሓትን ወክሎ የሄደው ቡድን የራሱ የስልጣን ኢንተረስት ነበረው የሚል ቅድም አንስተናል። እሱም አንዱ የችግር መነሻ ነው የሚል አንስተናል። አንዱ ኢንተርናል ፓርቲ ላይ ያለው ህወሓት ላይ ያለው የስልጣን ፉክክር አንዱ ችግር በመፍጠር ወይ ፕሪቶሪያ ስምምነቱን እንዲዘገይ ወይም እንዳይፈጸም አድርገዋል የሚል ወሰድን። ቅድም ባነሳነው ነጥብ ግን እንዴት ነው የትግራይ ጊዜያዊ አስተዳደር በፕሪቶሪያ ስምምነት መሰረት እንዴት ነው መቋቋም የነበረበት? እዚህ ላይ የፌዴራል መንግስት ሚና እከሌን እቀበላለሁ እከሌን ግን አልቀበልም የሚሉ ነገሮች ፓርቲው ላይ መጠራጠር እንዲሰፋ አድርገዋል የሚሉ ሰዎች አሉና እዚህ ጋር ምን ይላሉ? አዎ እንዳልኩ ቅድም አሁን ከፕሪቶሪያው ያ ነገር ከነበረ ለምንድነው ያን ነገር የመጣው? እንደ ድርድር ከሆነ ሁለት ነገር ነው። አንደኛው ፕሪቶሪያው በድርድር ኢንክሉሲቭ የሆነ አካታች የሆነ ጊዜያዊ አስተዳደር ያቋቁማሉ ነው የሚለው። አንድ እሱ ነው። ሁለተኛ በፌዴራል መንግስትና በህወሓት መካከል የፕሪቶሪያው ውል እኩል ተደራዳሪ አድርጓቸዋል። ስለዚህ በእኩልነት ነው መቆም የነበረባቸው። ከዛ በኋላ የተፈጠሩ ነገሮች ስህተቶች አሉ። አንደኛው አስታውሰ ከሆነ
የትግራይ ተደራዳሪዎች የመጀመሪያውን ድርድር እዚህ ጠቅላይ ሚኒስትር ቢሮ መሰለኝ የመጣው ምክር ቤቱ የትግራይ ምክር ቤት እንደ አዲስ ያቋቋመው ኮሚቴ ነበር የመጣው ተደራዳሪ አካል የፕሪቶሪያውን አፍርሶ አዲስ አቋቁሞ ነበር። ከዛ እዛ ላይ የታየው የፌዴራል መንግስት ጠቅላይ ሚኒስትር የሁለቱን እንግዲህ ተደራዳሪ ናቸው አይደለ? ከትግራይ እኩል የፌዴራል መንግስት ወክለው ተደራዳሪ ናቸው። ስለዚህ ግን ምን አደረጉ? ካየው አሬንጅመንቱ የፌዴራል ተደራዳሪዎችና የትግራይ ተደራዳሪዎች እነሱን ቼር አረጉት። እሳቸው ምን ሆኑ? ከሁለቱ ወጡና የሁለቱ አለቃ ሆነው በኋላም አብይ ኮሚቴ የተቋቋመው እሳቸው የሚሰበስቡት ነው የሆነው። ስለዚህ አብይ ኮሚቴ ማቋቋም አይችሉም በፕሪቶሪያ ውል መካከል፣ ምክንያቱም ተደራዳሪዎች ናቸው። ማቆም ተጠሪነቱም ለተደራዳሪዎች ነው እንጂ ለፕራይም ሚኒስተሩ መሆን አይችልም። ያን ከዛ ሀላለ ከላ እንደገና ተደገመ አይደለም ያን ስብሰባ። እዛም የሁለቱ ሪፖርት ነው ሲያቀርቡ የነበሩት ምን ላይ ናችሁ ምናምን የሚለው ማለት ተደራዳሪ መሆን ሲገባቸው ሰብሳቢ ሆኑ። የአደራዳሪዎችን ኮፍያ ያዙ ማለት ሚና ያዙ። ስለዚህ አንደኛው ስህተት የተፈጠረው እሱ ነው። ሁለተኛ ስህተት የተፈጠረው ያኔ ዶክተር ደብረጽዮን የጊዜያዊ የትግራይ መንግስትም ገና አልፈረሰም ነበር መሰለኝ እና ጊዜያዊ የቲፒኤልኤፍም ቸርማን ነበረ። ምን አለ? አደራዳሪ እርስ በርሳችን መደራደር ስንችል ሶስተኛው ወገን አያስፈልገንም ማለት የወሮ ይሄ የብሔር ፍጅት የፈጸመብህን አካል አምነህ አደራዳሪዎቹን ኢንተርናሽናል ገጽታ እና ይዘት ያስያዙትን ውልና አንተን ከክልል አንስተው የኢንተርናሽናል መድረክ ላይ ዓለም አቀፍ መድረክ ላይ ያስቀመጡን አደራዳሪዎች እነሱን አሊኔት አድርገ አታስፈልግኑም የሚል እንትን ሆነ። ከዛ በኋላ እዚህ ተሸኙ። በኋላ ሲቸግራቸው ነው የመለሷቸው የተፈጠረው። ስለዚህ ፕራይም ሚኒስተሩ እንትን ያዙ በቃ የፌዴራል መንግስት ናቸው። ስለዚህ የሌሎቹን ሁለቱ ተደራዳሪ አካላትን መሰብሰብ ጀመሩና አንደኛው እሱ ነው። ሶስተኛው የተፈጠረው እንግዲህ ህወሓት ተደራዳሪ ከሆነ መርጦ ላከ። ቸርማን ነው ጊዜያዊ አስተዳደር መምራት ያለበት። ይሄን አልቀበልም። ለምንድነው? የጦርነቱ ፌስ እንደ ተደራዳሪ አካል ማድረግ ይችላል ፌዴራል መንግስት። የጦርነቱ ገጽታ ስለነበራችሁ ከፊት የተሰለፋችሁት ፖሊት ቢሮ የነበራችሁ ወይ ሴንትራል ኮማንድ የነበራችሁን ሰዎች አልፈልጋችሁም። እኔ እንደ ፌዴራል መንግስት ተደራዳሪ ስልጣኑ ሰጥቻቸዋለሁ፣ ግን ሰዎች ቀይሩልኝ ብሎ መደራደር ይችላል። እንደ አለቃ ሳይሆን እንደ ተደራዳሪ ያለ ነው። ግን እንደ አለቃ አርገውት ከሆነ ትክክል አይደለም። ከህወሓትም እንደ ተደራዳሪ ግን ምን ሆነ? ጌታቸው ከፖሊት ቢሮ አልተጠቆሙም። በኋላ ሰው ለመቀየር ሲሄዱ ማዕከላዊ ኮሚቴ ጋር ነው። ስለዚህ ጌታቸውና ደብረጽዮን የዛ ጦርነት የፊት ተሰላፊዎች ናቸው። ጌታቸው በማዕከላዊ ኮሚቴ ሲመረጥ ደግሞ ጌታቸው እንደተናገረው ምናል ደውለው ኮንግራ ብለውታል። እንኳን ደስ ያለ። በደብረጽዮንና በጌታቸው መካከል ምንድን ነው? ከዛ ቲፒኤልኤፍ ምን ሆነ? አሶ ማርክሲስት ፓርቲ ነው እሱ ያልመረጠው በሌላ ተተክሎብኛል የሚል እንትኑን አባባሱ ባይዘወይ ይህንን ነገር ማባባስ ነው እንጂ ህወሓት ከፌዴራልም ከፕሪቶሪያም ውጭ በሆነ ነው ጊዜያዊ አስተዳደሩ ያሉ ሰዎችና የሰራዊቱ መሪዎች ይሄን ፖለቲካን ትግራይ ገና ነጻ ሳያወጡ ሊበሬሽን ነው የሚባለው። ያው ሐርነት እንለዋለን በትግርኛ፣ በአማርኛም አርነት መሰለኝ፣ ግን አማርኛ ስለማይገልጸው ነጻነት ኢንዲፔንደንሲን ስለሚሆን ነው ትግርኛ ሐርነትና ናጽነት እንለዋለን። ስለዚህ በአማርኛም አርነት ይጠቀማል። ስለዚህ ሊብሬሽን ማለት ነው። ሊብሬት ሳያደርግ ቴሪቶሪውን ከኦኩፔሽን ወደ ስልጣን ሹክቻ መጣ። የሰራዊቱ አመራር አሁን ጊዜያዊ አስተዳደርን ከመሰረቱት ጋር ሆኖ ማለት ነው። እነሱ ናቸው ያነሱት። ይሄ በኋላ ለመተማመኑ ምናምኑ እያደገ የመጣ እንጂ መጀመሪያ ያነሱት ግን የሰራዊቱ መሪዎችና የጊዜያዊ አስተዳደሩ ያሉ አሁን ፕሪቶሪያ የተፈራረሙት ናቸውና ከዛ አንጻር ነው። ስለዚህ ከዛ ምንድነው ስህተት የተፈጠረው? ቅድም እንዳልከው ጥያቄው ላይ የፕሪቶሪያ ተደራደረ። አሁን ትግራይ ላይ መነሻ ትሆን ነበር። ምን ሆነ መሰለ? የስልጣን ኮምፖዚሽኑ ይዘቱ ምን መሆን አለበት? ማን ምን ያህል መያዝ አለበት? የጊዜያዊ አስተዳደሩ ከ6 ወር እስከ 1 ዓመት። ምክንያቱ አዋጅ 359 1995ም እስከ 2 ዓመት ነው የሚለው። ስለዚህ ከ6 ወር እስከ 1 ዓመት ካልከው ይቻላል፣ እስከ 1 ዓመት መቆየት ይችላል ብለዋል። እሷን ቻርተር ከፌዴራል መንግስት ጋር መፈራረም ይችሉ ነበር። የጊዜያዊ መንግስት ማቋቋሚያ መሆን ትችል ነበር። እሷ ግን ምን አደረጉት?
በዚህኛው በ2000 ጥቅምት 2013 የፌዴራል ፌዴሬሽን ምክር ቤት የሰጠው ትእዛዝ ይሄ ኮንስቲቱሽናል ኦርደሩን በማፍረሱ ትግራይ ጊዜያዊ መንግስት ይቋቋም፣ ለጦርነቱ ደግሞ የኢትዮጵያ ሕዝብ ከፌዴራል መንግስት ጋር ይሰለፍ ብሎ ያወጀበትን ትእዛዝ የሰጠበት ከዛ አዋጅ ደግሞ 359/1995 ደግሞ ኮንስቲቱሽናል ኦርደር ካፈረስክ ነው የሚለው። ስለዚህ ምን አደረገው? ለነጻነት የታገለውን ሰራዊት ወንጀለኛ አደረገው ማለት ነው። ትግሉን ራሱ በሙሉ ኮንስቲቱሽናል ኦርደር አፍርሰሃል ነው በአዋጅ 359/1995 እና በጥቅምት 2013 ፌዴሬሽን ምክር ቤት በሰጠው እንትርጋ በዛ ሆነ። ግን አሁንም እንዳልኩ የስልጣን እንትኑ በድርድሩም ብያለሁ ፕሪቶሪያ በአፈጻጸሙም ታይቷል። የስልጣን መደራደሪያ መሆን ከትግራይ በኩል አሁን ጊዜያዊ አስተዳደሩ በስልጣኑ ራሱ ባሻሻሙ ራሱስ ያ መደራደሪያ እንዲሆን ከሆነ አሁን ምን መጣ መሰለ ፌዴራል መንግስት ሲሾም አሁን ህወሓት ወኪሎችን ቀይራለህ ሲል ፌዴራል መንግስት ነው የሾመኝ የሚል መጣ። ያ ራሱ የህወሓት ላይ ትግራይ ላይ ያለው የስልጣን ሽኩቻ እሱ ተሰልቶ ቢሆንስ? ስለዚህ እነዚህ ስሌቶች አሁን ትግራይ ላይ ምን ሆነ መሰለ 3 አካላት ናቸው ያሉት የፕሪቶሪያ ውል። አሁን ቲፒኤልኤፍ አለ። ቲፒኤልኤፍ ላይ የስልጣን ለውጥ ማምጣት የሚፈልግ አለ። የህወሓትን ስልጣን መያዝ የሚችል አካል አለ። እሱ ደግሞ ፕሪቶሪያ ከውሉም ካፈጻጸሙም ካሻሻሙም የራሱ ኢንተረስት እዛ ውስጥ አስገብቷል። ፍላጎቱ ፌዴራል መንግስት አለ። አሁን ፌዴራል መንግስት ምን ሆነ መሰለ ይህንን አሬንጅመንት ከተሰራ በኋላ አሁን ነፃ ነው ያለው። ምክንያቱም ትግራይ ውስጥ የፕሪቶሪያ ውል እንዳይፈጸም የትግራይ አስተዳደሩ ወደ ትግራይ እንዳይዘረጋ ፌዴራል መንግስት በተቆጣጠራቸው አካባቢዎች ከትግራይ ተቃውሞ መጣ። ህወሓት ነበር አስተዳደሩ ከተዘረጋ ስልጣን ላይ ያለው ህወሓት ጽህፈት ቤት ያለው ህወሓት ይጠናከራል የሚመጣ አሁን የፖለቲካ እንትኑ ሲመጣ ደግሞ ፌዴራል መንግስት ኮሚትድ ነው። አብይ ኮሚቴ ላይ የተመላከቱ ነገሮች አሉ። ወደሱ መጣልሃለሁ። ፌዴራል መንግስት ከንትኑ ካፈጻጸሙ ምን መሆን አለበት የሚለው ማለት ነው። ስለዚህ ፌዴራል መንግስት ምን ሆነ መሰለ ነፃ ሆኗል። at some point ውሉ እኮ ነው በይዘቱ የሚከራከረው ትግራይ ነው። በአፈጻጸሙ የሚከራከረው ትግራይ ነው። በአሻሻሙ ውክልና የሚከራከረው ትግራይ ነው። ስለዚህ ፌዴራል መንግስት ምን አከራከረው? ራሱ ወኪል አለው እዛ እና ምን ሆኗል? በቃ ተወክሏል። ምን እንትን አስባለው። ስለዚህ የትግራይ አስተዳደር እንትኖቹ ስደተኛም እንዳይመለስ ግዛቱ ወደ ትግራይ አስተዳደር እንዳይገባ ሌላም የሞግትለት ኃይል እስካለ ድረስ ምን ያደርግለታል ማለት ነው። አሁን ምን መሰለ እንዴት ይፈጸም የሚለው ቅድምም ደስታም አንስተዋለችና አሁን በአዋጁም 359/1995 እስከ 2 ዓመት ነው የሚለው። በጣም ከገፋ ፌዴሬሽን ምክር ቤት ጥያቄ ከቀረበ 6 ወር ነው እንትን የሚለው እና እያበቃ ነው። ይህን እድል መጠቀም አለብን ነው አንደኛው። ለአፈጻጸሙ መሆን ያለበት ሐቅን መረዳት ያስፈልገናል ከትግራይ አንጻር የሚል እኔ ከትግራይ ነው እንጂ ከፌዴራል መንግስት ይህን ምለው የለኝም። ለምን እንደሆነ እነግርሃለሁ። መሆን ያለበት አንደኛ እንግዲህ ፌዴራል መንግስት ጋር በህገ መንግስትም ራሱ ነገሮችን መፍታት አልቻለም። ወደ ጦርነት እኮ መግባት አይቻልም። መግባት እኮ አያስፈልግም ነበር። በተቀመጠው ህግ አለ፣ በኢንተር ገቨርንመንታል ሪሌሽን አለ። ምክንያቱ የፌዴራልና የክልል ስልጣኖች የታወቁ ናቸው። የፖለቲካ ዲያሎግ አለ። በዚህ ነገሮች መፈታት የሚችሉ ወደ ጦርነት ሄደዋል በህግ። ከዛ በኋላ የፕሪቶሪያ ውል መጣ። የፕሪቶሪያ ውልም ታማኝ መሆን አልቻለም። በህግም በውልም ከፌዴራል መንግስት ጋር ይሄንን ነገር መፍታት አይቻልም። ፖለቲካ ድርድርም አትችልም። ምክንያቱ ጉድ ፌዝ ያስፈልጋል። ኦነስት የሆነ ሐቀኛ የሆነ ድርድር ያስፈልጋል። ፕሪዲክቴብል የሆነ ተገማች የሆነ ሂደትን ውጤትን የሚያሳይ ድርድር ያስፈልጋል። ከብልጽግና ጋር ተገማች የሆነ ድርድር ማድረግ አትችልም። ስለዚህ መሆን ያለበት እንደዚህ አይነት ከሆነ ካራክተራይዝ ካረከው በእነዚህ ብልጽግናን ከትግራይ ነው ምን ማድረግ አለብን? ማድረግ የምንችለው የፖለቲካና የዲፕሎማሲ ጫና አምጥተን ነው። በጫና ነው እንጂ ማስፈጸም የምትችለው ፍላጎትን ማግኘት የምትችለው በህግም በውልም በድርድርም ከብልጽግና ጋር ይህን ነገር ማስፈጸም አይቻልም። ኢን ጉድ ፌዝ መሄድ አይችልም። ምክንያቱም አሁን የመቀዳደም ነው የፖለቲካል ሴራውን እያየኸው ነው።
የሸወድኳቸው አይነት የተደራደርና ቀድመህ እንደዚህ ያረኳቸው ምናምን። አሁን ይሄ ኦነስት የሆነ ጉድ ፌዝ እንትን አይኖረውም። ስለዚህ በእነዚህ በህግም ካልቻልክ፣ በወልቅም ካልቻልክ፣ በድርድርም ካልቻልክ ጫና ማሳደር ትችላለህ ነው። ጫና ዲፕሎማቲክ ጫናና ፖለቲካል ጫና። ይህን ለማምጣት ደግሞ ምንድን ነው መሆን ያለበት? በትግራይ በኩል አንድ መሆን አለብን። አሁን እንዳልኩ ቅድም የጊዜያዊ አስተዳደሩና የሰራዊቱ መሪዎች ያጠፉት ጥፋት የፖለቲካ ሽኩቻውን የስልጣን ሽኩቻውን ትግራይ ነጻ እስክትወጣ ድረስ ማቆየት ማሳደር ነበረባቸው። አንድ ሁለተኛ ለድርድር ማቅረብ የለባቸውም። የትግራይ ነገር የስልጣናቸውን ስሌት መሰረት አድርገው ህወሓት ላይ ያለው ስልጣን ይህንን ካረግን ይህን ይደረጋል ብለ በትግራይ እንትን ላይ ምን እያደረግ ኮምፕሮማይዝ እያደረክ ነው ማለት ነው። ስለዚህ ለድርድር ማቅረብ የለፖለቲካ ስልጣን ስሌት አስገቡት። ሁለተኛ ጥፋታቸው ማለት ነው። ቅድም እንዳልኩ አንደኛ ጥፋታቸው ነጻ ሳትወጣ ወደ ፖለቲካ ሽኩቻ መጡ። ሁለተኛ ደግሞ እንትኑን የትግራይን ብሔራዊ ጥቅም ለድርድር አቀረቡት። የራሳቸው ተደራዳሪ አካል ሆኑ ብያለሁ። ሶስተኛ አካል ናቸው። ብልጽግና ብቻ ሳይሆን ውሉ ላይ በአፈጻጸሙም ላይ ሌላ አካል አለው። ስለዚህ የህወሓት ጉዳይ አንድ ጥያቄ ብቻ ላንሳለን። ህወሓትን ጨርስ። እሺ፣ ስለዚህ ምንድነው ከትግራይ በኩል አንድነት ያስፈልገናል። የጋራ የሆኑ ነገር የማይነኩ ነገሮች ከፖለቲካ ስልጣን በታች ማለት ከነሱ በታች መውረድ የማትችልባቸው ከፖለቲካ ስልጣን በላይ የሆኑ ነገሮችን መኖር አለባቸው ነው። እኔ አሁን እሱንና ውስጣዊ አንድነታችን በውስጣችን ስንከፋፈል ምን ይሆናል መሰለ? ተጋላጭነት ይመጣል፣ ቨርኔላቢሊቲ። አሁን ብልጽግና ከፈለገ ያማስልልሃል። ምክንያቱ ኦልሬዲ ተጋላጭ ይሆናል ማንኛውም ጣልቃ ገብነት። ስለዚህ ትግራይ ያለው በአንዱ ማማሳያ የትግራይ ማማሳያ ተጠቅሞ ቢያማስልብህ እሱ ፍላጎት ነው። ትግራይን ማዳከም ፍላጎት አለው። ትግራይን ማንበርከክ ፍላጎት አለው። ትግራይን ለማንበርከክ ደግሞ ግዛቱና ህዝቡ መከፋፈል አለብህ። የቆየ የድሮ ስልት ነው የሸዋ ስልት የተከተለው። ይሄ ከሆነ እሱ በሚጠብቅህ ለምን እንገኛለን? እና ስለዚህ አንድ እድል አለን። አሁን የጊዜያዊ አስተዳደር እድሜው ስላለቅ አሁን ኦልሞስት በቻርተር አልቋል፣ በአዋጅም ራሱ አልቋል። ስለዚህ ምንድነው የትግራይ ምርጫ እንኳን ባይካሄድ ህጋዊ መንግስት እንኳን ማቋቋም በአሁን በአጭር ጊዜ ባይቻል ቅቡልነት ያለው ሌጂቲሜት የሆነ አካታች የሆነ የሁሉ ማህበረሰብ የፖለቲካ ኃይሎች የሽግግር ምክር ቤት ያለው ኦቨርሳይት ከትግራይ። ስለዚህ ከፌዴራል መንግስት አዋጅ ወጥቶ በፕሪቶሪያ ውል መሰረት በራሳቸው አዲስ ቻርተር ከፌዴራል መንግስት ጋር ተደራድሮ ትግራይ ደግሞ አንድ ሆኖ ቅቡልነት ያለው ሌጂቲሜት የሆነ ውክልና ያለውን የሽግግር አስተዳደር እንደዛ ለማቋቋም ካሁኑ ቢጀመር ውይይቱ አሁን አልተጀመረም ያለው። የሚገርምህ ያለቀን እድሜውን ያለቀ ኤክስፓየር ያረገን የጊዜያዊ አስተዳደር ህጋዊና አስተዳደራዊ እንትኑ ምንጩ ምንድነው እያሉ ነው እየተወያዩ ያሉት። ኦልሬዲ ሞቷል እኮ። ስለዚህ ስለ ቀጣይ ነው ውይይት መጀመር ያለበት። እዚህ ጋር በጣም አጨቃጨቀ የነበረው ረጅም ጊዜ ወሰደው የህወሓት የህጋዊነት ጉዳይ ነው። የህወሓት የህጋዊነት ጉዳይ የነበረው ወደ ነበረበት ህጋዊነት ለመመለስ የሚያስችል የህግ ማዕቀፍ የለም የሚል ነው። በስምምነቱ መሰረት ህወሓት ከሽብር ተመዝግቦ ከነበረው የሽብርተኝነት መዝገብ እንዲነሳ ተደርጓል። ኦነስት ይሄንን መተማመን ለመፍጠር ከተፈለገ የህወሓትን የህጋዊነት ጉዳይ መመለስ ሪል ፈታኝ ሆኖ ነው ወይ የሚል ሰዎች ያነሳሉ። አንዱ ምንድነው ነጥብ የማስቆጠር ነገሮችን እንዲጓተቱ ከመፈለግ አይደለም ወይ የሚል ነገር ጥያቄ ስለሚነሳ ነው። እዛ ላይ ያለው ነገር እንዴት ነው? እስካሁንም ያን ያህል በደንብ እልባት ያላገኘ ጉዳይ ነው። እንደ አዲስ ሰርቲፊኬት ተወስደዋል፣ ግን ነባሩን ለማስመለስ ነው ትግል እናደርጋለን የሚል ነገር ይነሳልናል። እዚህ አካባቢ ያለው ነገር እንዴት ነው? እሺ አመሰግናለሁ። ቅድም ዲቴል ውስጥ መሄድ አልፈለኩም እና የራሱ የፓርቲው ውድን ፓርቲ ያለው ሽኩቻ ይሄንን ግማሹ ከፓርቲ ውስጥ አዲስ መመስረት አለብን የሚል እንደገና ደግሞ ነው የበፊቱ ነው እንደነበር ነው መቀጠል አለብን የሚል እንዲሁም ደግሞ በፌደራል ገቨርንመንት እና በምርጫ ቦርድ ጭምር እንደማይቻል ዋንስ በአሸባሪነት ሌብል ከተደረገና ከወጣ በኋላ እንደገና ሲመለስ እንደ አዲስ ነው መመስረት። ኢቭን ፌደራል ገቨርንመንት ዋን ስቴፕ ሄዶ ያን ሁሉ እንትን የማለት አሲስት የማድረግ ነገሮች ጥሩ የሚመስሉ ነገሮች ነበሩ። ግን ስቲል
እዛ ውስጥ አካርጎ ግን ጊዜያዊ ፕሮሰሱን ደግሞ ወስዶ ያለበት ነው ያለው። ያንንም እንደ ፓርቲ መፍታት ያለባቸው ይመስለኛል። እኔ አክቹአሊ ከፕሪቶሪያው ስምምነት ጋር ይሄ አይገናኝም። ይሄ የፓርቲ ኢሹ ነው። ምክንያቱም ያኛው የፕሪቶሪያው ስምምነት አጠቃላይ የጦርነቱን ፕሮሰስ ስለሆነ የሚያየው፣ ይሄኛው ስፔሲፊካሊ ፓርቲውን የሚመለከት ፓርቲ ዊዝ ሩሊንግ ፓርቲ የቲፒኤልኤፍ ፓርቲ ከሩሊንግ ፓርቲ ጋራ ዲል ማድረግ ያለበት ከህጉና እንዲሁም ደግሞ ከምርጫ ቦርድ የፕሮክላሜሽን ኢምፕሊሜንቴሽን ጋራም ጭምር የሚሄድና ሌላ የህግ የሌጋል ፍሬምወርክ ኢሹ ወይም ምላሽ የሚጠይቅ ጉዳይ ነው። ግን ስቲል ይሄም ቅድም እንደተባለው ያንን ፕሮሰስ የማዘግየት ፓርቲው ፓርቲ ነው ተብሎ ሄዶ ተደራድሯል። ስለዚህ ያችን የፕሪቶሪያን ስምምነት እንደ አቅምና እንደ ዶክመንት በመጠቀም ኖ ዊ አር ህጋዊ ብሎ እነሱም ደግሞ የመከራከር አቅማቸውን ከፍ ማድረግ ነበረባቸው። አይ ቲንክ አሁንም ያንን ማድረግ ያለባቸው ይመስለኛል። ይሄ ስለ ፓርቲው ነው የሚመለከተው። ለኔ ኢትስ ላይክ ማይነር። አሁን የፓርቲ ኢሹ አይደለም ጭንቀታችን። ክልሉ እንደ ክልል፣ ሀገር እንደ ሀገር ህዝቡ ሪዚሊየንት ሆኖ እንደነበረው ማህበረሰቡ አብሮ የሚቀጥልበት ጉዳይ ነው ማሰብ ያለብን። ስለ ፓርቲ ስራውን እያወራን ያለው እዛ ላይ የፖለቲካል ዲያሎግ እንዲፋጠን አንዱ ፈተና ከሆነ እሱ ነው የሚል መረጃዎች ስለሚወጡ ለምንድነው መተማመን ቢፈጠር ፖለቲካል ዲያሎግ ቢደረግ ቀጥሎ የሚካሄደው በስምምነት መሰረት ወደ ምርጫ ብሔራዊ ምርጫ ቦርድ የሚያስተባብረው ምርጫ ለማካሄድ አንዱ የትረስት መፍጠር ጉዳይ ስለሆነ የትረስት ኢሹን በለው የሌጋል ፍሬምወርክ ኢሹን በለው የህግ ማዕቀፍ ጉዳይ በለው የፈለከውን ብትል ይሄ ስለ ቲፒኤልኤፍ ነው እንጂ ስለ ትግራይ ህዝብ ወይም ደግሞ እንደ ፖለቲካ አካል ስለሚንቀሳቀሱት ሌሎችም የፖለቲካ ፓርቲዎች ጉዳይ አይደለም። ይሄ ቲፒኤልኤፍ በራሱ ተደራድረው የሚፈታው ጉዳይ ነው የሚሆነው። this is not an issue። ግን ወደ ፕሪቶሪያው ስምምነት ስንሄድም ይሄንንም ሊሚት የሚያደርገው እንደ ፓርቲ ነው ወይ የተወዳደረው እንደ አስተዳደር ነው እንደ ህዝብ ነው ወይስ እንደ የሚለው ራሱ ገና ሌላ ገብቷል የዲያሎግ ጉዳይ ስለሆነ ይሄንን መተማመኛ መፍጠር መቻል አለበት። አቅሙን ከፍ አድርጎ የመደራደር አቅሙን ከፍ አድርጎ በያዘው ዶክመንት መሰረት እኔ እንደ ፓርቲ ነው ሄጄ የተወዳደርኩት፣ ስለዚህ እንደ ፓርቲ እንድወዳደር አቅም ሲሰጠኝ I should be considered by the Federal Electoral Board and by the Constitution ብሎ መከራከር ያለበት እሱ የቲፒኤልኤፍ ፓርቲ ነው። ስለዚህ ይሄ የፓርቲው ኢሹ ነው ብዬ እዛው የዘጋሁት ለዛ ነው። እኔ ማጠናከሪያ ነው የማደርገው። ለምሳሌ ህወሓት አሁን ላለው ኢትዮጵያ ውስጥ ላለው ፖለቲካ የሚመጥን ድርጅት አይደለም። ምክንያቱም ፕሮሲጀራልና ፕሪዲክቴብል ፖለቲካ ነው የሚጫወተው እሱ። በቃ የሆነ አምባገነን ነው ማርክሲስት ስለሆነ ግን ዘመናዊ ፖለቲካ ያለን መስሎት እስካሁንም እየተሸወደ ነው። አሁን ካየህ የአይጥና የድመት እኮ ነው የነበረው። ካስታወልከው እንትኑ ይሄ ከምርጫ ቦርድ ጋር ከምናምን ጋር ከፍትህ ሚኒስቴር ጋር የነበረው እንደዚህ እናደርግላቸዋለን እንደዚህ። ከዛ ይሄ ሴራ ፖለቲካ ነው። ለገና ለዘመናዊ ፖለቲካ እንትን አልተደረሰም። ስላልተደረሰ አሁን ምን አሏቸው? በፈለጋችሁትን እናደርግላቸዋለን ደብዳቤ ጻፉልን አሏቸው። ከዛ በኋላ አይ እንትን ፍትህ ሚኒስቴር እንደዚህ ጽፎልናል በዛ ነው የምናደርጋቸው እና ህወሓትን የነዱ ወደ የሚፈልጉት ነው የሚያስገቡት። ይሄ ደግሞ የሴራ ፖለቲካ ነው እንጂ መተማመንን የሚፈጥር አይደለም። አሁን የምርጫ ቦርድ በእንትን በአሸባሪነት የተመዘገበ ድርጅት እንደገና በምክር ቤት ሲፈታለት ምን ማድረግ ያቻል? ህግ የለኝም አለ። አትመልሰው የሚል ህግም እኮ የለም አይደል? አንደኛ በተወካዮች ምክር ቤት ትልቁ ስልጣን እንትን ከአሸባሪነት እንትን ብሏል። ህጋዊ እኮ ሆኗል። ከአሸባሪነት ሲወጣ የህጋዊ ሰውነት ነው። በምርጫ ቦርድ እንደተመዘገበ ፓርቲ ነው እንጂ ኦልሬዲ እኮ ህጋዊ ሆኖ ይውጣለት ተብሎ ወጥቷል። ስለዚህ የሚከለክልም እኮ የለውም ምርጫ ቦርድና የሚከለክል የለም። ስለዚህ ምንድነው ይሄንን የሴራ ፖለቲካ ነው እንትኑና ማጠናከሪያ ከብልጽግና ጋር በህገ መንግስትም በአዋጅም በውልም በፖለቲካ ድርድርም ማስፈጸም አትችልም። እንደዚህ አይነት ካራክተራይዝ አድርገህ የኃይል እንዴት ነው መደራደረው ነው። ስለዚህ ያንን
ይሄ በመተማመን እንደዚህ ብለውናል፣ ይሄ እንደዚህ ይሆናል ባልተጻፉ ነገሮች ተማምነህ ኦቨርኦል በህግ እንትን ላይ ሁሉ ነገር አይጻፍምና ስለዚህ ኢንጉድ ፌዝ ሌሎቹ ይፈጸማሉ ነው የሚለው ፕሪቶሪያ ዊልም። ኢንጉድ ፌዝ ከብልጽግና ጋር መፈጸም አትችልም። ኤቭሪቲንግ መጻጻፍ አለብህ። ኤቭሪቲንግ ይህንን አረግላችኋለሁና ይህንን ግን መጀመሪያ አርጉልኝ ስትባል ካረክ በኋላ ነው ማረገው። አሁን ቲፒኤልኤፍ ምን ሆነ መሰለ? ለምሳሌ ጊዜያዊ አስተዳደሩ ለምንድን ነው ወደ ፌዴራል የሄደው ሲባል በቃ ብዙ ቆያችሁ ተብለን ጫና ደረሰብንና በቃ ኮምፕሮማይዝ አረገው። ኮምፕሮማይዝ ሲያደርጉ ከዛ ጫና የበለጠ ሌላ ውስብስብ ነገር መጣባቸው። አሁን ለምሳሌ መሳሪያ ጎን ለጎን አይደለም መውጣት ነበረባቸው። አይ በቃ ጫና እንትን ለማድረግ መጀመሪያ እኛ ኢንጉድ ፌዝ አስረከብናሉ፣ አልሆነም። ከዛ በኋላ ምን ሆነ? ከዛ የባሰው ውስብስብ ይኸው እስካሁን አልወጣም። ስለዚህ ይህንን በዛ ላይ ጥፋቱ ያለው ከቲፒኤልኤፍ በኩል ነው። አጫዋወቱን አልቻለበትም። ስለዚህ እዛ ላይ ጥያቄ ልጨምር ነው። ቲፒኤልኤፍ ቅድም እንዳሉት እርሶ በተደጋጋሚ የሚሳሳት ድርጅት ነው እየነገሩኝ ያለው ማለት ነው። ከስምምነቱ ከፕሪቶሪያ ስምምነት ጀምሮ እስካሁን እስከ አፈጻጸሙ ድረስ በስህተት ላይ ስህተት ነው። የኮንስፓይረሲ ፖለቲካ ወይም የሴራ ፖለቲካው ላይ እየተበላን ያለው ነው እያሉኝ ያሉት። አዎ በተደራዳሪ ኢንጉድ ፌዝ በመሄድ እኮ ቲፒኤልኤፍ ትክክል ነው። ግን እየተደራደረ ያለው ከማጋ ነው። ስለዚህ ለትግራይ ህዝብ እጣ ፈንታው ምን ይሆን ነው? አሁን ከዚህ አኳያ ምን ይደረግ? የትግራይ ማልኩ እኮ አሁን ጊዜያዊ አስተዳደሩ እድሜው እያለቀ ነው፣ አልቋል። ድርድር ውይይት ይጀመር። እንዴት ቅቡልነት ያለው ሌጂቲሜት የሆነ ዩኒፋይ ሊያደርግን የሚችል የትግራይን ፖለቲካ ኃይሎች ወደ አንድ ሊያመጣ የሚችል የህዝቡ ውክልና ያለው የሁሉም ስቴክሆልደርስ የሚወከልበት ሌጂቲሜት የሆነ ከዛ በኋላ እንደ አዲስ ይደራደራል እኮ አፈጻጸሙ ላይ ምናምን ላይ ብዙ ነገሮች አፈጻጸም ያልወጣላቸው ናቸው። ፕሪቶሪያ ውል ያለው እኮ ዲዲአር ብቻ ነው አፈጻጸሙ የወጣለት፣ ሌሎቹ እኮ አፈጻጸም አልወጣላቸው። ስለዚህ ብዙ ድርድሮች ስላሉ እንደ አዲስ ድሮ አሁን አምባገነን ስለሆነ የሰራዊቱ መሪዎችም ቲፒኤልኤፍም ያው ቲፒኤልኤፍ ናቸው ባይዘው የነሱ እኔ እንደው ምንድነው ምላቸው መሰለ የቲፒኤልኤፍ ነፍጠኛ ናቸው፣ ነፍጥ አንጋጆች ነው ምላቸው የሰራዊቱ መሪዎችና እንደዛ ስለሆኑ ይሄንን ሂደቱን ምን አደረጉት መሰለ? ጨርሰው ፖለቲካ ፓርቲዎች ነው ተሳተፉ አሏቸው። እናንተ ማን ናችሁ አሏቸው። ያኔ ማን ናችሁ ሲሏቸው ማን ይወሉ። ከዛ የጨረሱት ነገር ላይ እኛማ ሂደቱንም መወያየት አለብን፣ ፕሮሰሱንም እንትን ማድረግ አለበት፣ ይዘቱ ላይ የኛ ሳይ መኖር አለበት። ባለቀ ነገር አንገባም አሉ። ከገባችሁ ትገባላችሁ፣ ካልገባችሁ ተውት አሉ። ያው አምባገነንነት ይኸው እስካሁን ደግሞ ሌጂቲሜሲ ያጡ ከዛ ጀምሮ ማለት ነው። ስለዚህ እንደገና ሀብሎ የትግራይ የመደራደር አቅሙን የቅቡልነት አቅሙን ህዝቡን ዩኒፋይ ሊያደርግ የሚችል አዲስ የሽግግር አሁን ያ ጊዜያዊ ነው የሽግግር አስተዳደር ይቋቋም። እንትንም ካውንስልም ያለው ማለት ነው ኦቨርሳይት የሚያደርግ ካውንስል የሚባል እኮ ቲፒኤልኤፍ ያን ያህል አልተቀበለውም። አሁን እስካሁን እንትን ነው የጊዜያዊ አስተዳደሩ የስልጣን ፉክክሩ አካል አረገው። በዛ መልኩ የቲፒኤልኤፍን መዋቅር የስከታች ያለ መዋቅር ለማፍረስ ሊጠቀምበት አሰበ። ከዛ በኋላ ዊዝድሮ አረገ ቲፒኤልኤፍ። ከዛ አንፃር እዛ ላይ የሚጨመር ካለም አንድ ላይ እንዲመጣ አሁን ቅድም እንዳልነው የፕሪቶሪያ ስምምነት አልተፈጸመም፣ አፈጻጸሙ ወይም በጣም ደካማ ነው። እንደዚህ ስለሆነ ትግራይ በፖለቲካል ዲያሎግ እና ቀጥሎ በሚኖረው ምርጫ ወደ ፌዴሬሽን ወይም እንደገና ወደ ሀገር አቀፍ እንቅስቃሴ ስምምነት እንደሚለው ህዝብ ተወካዮች ምክር ቤት ሃውስ ኦፍ ፌዴሬሽን ሌሎች የሚገባትን ድርሻ ኢንቮልቭ ተሳታፊ እንድትሆን የተደረሰው ስምምነት ተግባራዊ አልሆነም። አሁን ትግራይ በኢትዮጵያ ያላት ሚና ምን እንዴት ተብሎ ሊገለጽ ይችላል? ውስጥ ያለው ችግር እንዳለው ተፈናቃዮች አልተመለሱም። የተኩስ ድምጽ የጥይት ድምጽ ቢቆምም ሌሎች ችግሮች እንደቀጠሉ ናቸው። እሱ እንዳለ ሆኖ ትግራይ በስቴት ወይም በፌዴሬሽን ያላት ሚና ዜሮ ነው። ከነበረው ጦርነት ጋር ተያይዞ የቢሮክራሲ የነበሩ የትግራይ ተወላጆችን በሁሉም የነበሩ ከዛ ውጭ ተደርገዋል። ይህንን ሄዶ ምን ሊፈጥር ይችላል? አሁን በትግራይ ኤሊት አካባቢስ ሌላ አይነት አማራጭ ማየት ቢወሰድ ምንድነው ሊባል የሚችለው የሚል ብናየው
አሁን ምን መደረግ አለበት፣ ህዝቡስ እንዴት ነው መፍትሄ ሊያገኝ የሚችለው ከዚህ ሊያርፍ የሚችለው የሚለውን ነገር ከሆነ የምናወራው ይሄ በትልቁ የሚፈልገው የፖለቲካ ቁርጠኝነትና ፍላጎት ነው የሚፈልገው ከፌደራል ገቨርንመንትም ከቲፒኤልኤፍም ከሌሎች የፖለቲካ ፓርቲ አደረጃጀቶችም ጭምር የፖለቲካ ንግግር የተደጋጋሚ የሆነ የፖለቲካ ውይይት የተጀመረው የዲዲአር ፕሮሰስም ደግሞ ተፋጥነው ወደ ኢምፕሊሜንቴሽን የሚገባበት ትራንዚሽናል ጀስቲሱም ደግሞ ሀቀኛ የሆነ ልክ እንደ ዲዲአሩ እንደ ዲያሎጉ እንደ ፒስ አግሪመንቱ ሀቀኛ የሆነ ትራንዚሽናል ጀስቲስ በትክክሉ ያጠፋውን ቀጥቶ ካሳ የሚገባውን ክሶ ይቅርታ መጠያየቅ ያለበትንም ጉዳይ ሴትል አድርገን ወደ ኔክስት ፕሮሰስ እንደ ሀገርም እንደ ህዝብም እንደ ክልሉም ተረጋግቶ በሰላማዊ መንገድ ቅድም የምትላቸው ያለውን የፌደራል ፓርላማው የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ከትግራይ ውክልና እንዲኖር ሃውስ ኦፍ ፌዴሬሽኑም ጭምር እንደገና በእያንዳንዱ ኢንክሉሲቭ በሆነ መንገድ ነገሮች መልሰው ሴትል አድርገው እንዲቀጥሉ ለማድረግም እነዚህ የፒስ ቢልዲንግ ፕሮሰሶች ወይም ደግሞ የሰላም ሂደቶች በጣም ወሳኝነት አላቸው። ስለዚህ እነዚህን ኢግኖር አድርገን ወይም ደግሞ ብልጽግና ፓርቲ ብቻ የራሱን ካቢኔ ዴሊጌት እያደረገ የሚሄድበት ሳይሆን እንደ ሀገር ተወያይተንበት እንደ ትግራይ ክልል ኢንቮልቭ ተደርጎ የመሄድ የጊዜያዊ አስተዳደሩም ደግሞ ከራሱ የጊዜያዊ ስልጣን ሽኩቻና ቴክኒካል ኢሹስ ወጥቶ እንደ ሀገርና እንደ ህዝብ የሚታሰቡ ነገሮች ቅድሚያ እየተሰጡ እንዲሄዱ መሆን አለበት። ኢንስቲትዩሽኖች ያስፈልጉናል። ትልቁ ፌለራችን እንደ ማህበረሰብን ፌል ያደረግነው ኢንስቲትዩሽናላይዜሽን ባለመኖሩና እኛም ደግሞ በመርህ ሳይሆን በግርግር ሀገር እየተመራች እንደነበረ ወደ ጦርነቱም በግርግርና በገበያ እንደተገባ የተወሰነ ከዛ ጦርነት ያተረፈና አትራፊ የሆነ ግሩፕ እንዴት ፕሮሞት ሲያደርገው እንደነበረ ከስልጣን መሻት ከኢኮኖሚ ተጠቃሚነት ከበተለያየ ነገር ኢንቮልቭ የተደረገ በጣም የውስጥም የውጭም አክተሮች የነበሩበት በጣም ኮምፕሌክስ የሆነ አሁንም ችግሩንም ለመፍታት ግራ የተጋባንበት ሁኔታ እንዳለ ነው ከውይይታችንም የምናየውና ይሄ ነገር ቀላል አይደለም። ቅድምም እንዳልኩት በደንብ ያ ነገር ትረስት ቢውልድ ከማድረግ አንፃር አሁንም ቲፒኤልኤፍ አቅሙን ማደራጀት አለበት እንደ ተደራዳሪ ኦሬልስ ሌሎች የፖለቲካ አክተሮችን ኢንክሉሲቭ በሆነ መንገድ እነሱን አካተው መሄድ እንዳለበት ፓርቲውንም ደግሞ እንደ ፓርቲ ቁመናውን ማስተካከል እንዳለበት የምርጫ ቦርድም ሆነ ፌደራል መንግስት ለዚህ ደግሞ አሁንም ዋን ስቴፕ አሄድ መሄድ እንዳለባቸው የሚያመላክቱ ነገሮች አሉ። ቀድሞ የነበረንን እንደ ማህበረሰብ ስንኖር የነበረውን ነገር የመመለስ መንፈስ ውስጥ መግባት እንዳለብን እኔ የትግራይ ህዝብ ብቻውን ችግሩን ይፈታል ብዬ አላስብም። ችግሩን ብቻውን ስላላመጣው ማለት ነው። ስለዚህ ወደዚህ መለስ ቀልባችንን ሰብሰብ ወደ ማድረግ ሌሎቻችንን ጥፋቶቻችንን በትክክል አይደንቲፋይ አድርገን አሁን እንደ ሀገር ወደ ሶሉሽን መምጣት እንዳለብን ቅድም እንዳልኳችሁ ሌሎችም ሀገሪቱ ውስጥ ብዙ ችግሮች ስላሉ እነዛን ሁሉ ለመፍታት አፒታይት ሊኖረን ይገባል። ማህበረሰቡ የትግራይ ማህበረሰብ እኔ ከበፊቱም ፕሮሞትም አደርገው ብቻውን ችግሩን አይፈታም እንደምለው ሁሉ ከሌሎቹ ጋር ከወንድማማቾቹና ከእህቶቹ ጋር መለስ ብሎ ወደ መነጋገር ወደ ቀልቡ የመመለስ ጉዳይ ያስፈልጋል። ለምን አሁን ስልጣን ላይ ያለው የፌደራል መንግስት ጋሼ እንደገለጹት ነውና የማንንም ችግር የመፍታት እቅድ ያለው አይመስለኝም። ስለዚህ እንደ ማህበረሰብ እኛ ተነስተን ህዝቡ ለራሱ መታገል አለበት ብዬ አስባለሁ። እኔ ፖለቲከኞችም ብቻ አይደሉም ኤሊቱም ብቻ አይደለም መጮህ ያለበት ህዝቡ ኖ የሚልበት ደረጃ ላይ አሁን በተለይ መድረስ ያለበት ይመስለኛል። ካለው የኢኮኖሚ ጫና የፖለቲካል ክራይሲስ የማህበረሰብ የነበረን ቦንዴጆቻችን እንዴት እየተፈቱናን እየላሉ እንዳለና ያለንና እነዚህ ነገሮች ሁሉ ቁጭ ብለን መመለስ ያለብን ይመስለኛል። ይሄ በፓርቲው መካከል የተፈጠረው የፖለቲካ ሽኩቻ በጣም አደገኛ ይመስለኛል። እኔ የፌደራል ገቨርንመንቱ ችግሩን መፍታት ያለ መፈለግ ያገኘውን ኦፖርቹኒቲ እንደ ሌላ ኪዮስ የመጠቀም ብቻ ሳይሆን ራሱ ቲፒኤልኤፍ የራሱን ፓርቲ ችግር መፍታት ያለ መቻሉ የህጋዊነቱን ጉዳይ ፕሮሰስ አድርጎ ቦልድሊ እዛ ላይ መሄድ ያለ መቻሉ ከሌሎች በክልሉ በሀገሪቱ ውስጥ ካሉ ፖለቲካ ፓርቲዎች ጋር ደግሞ አብሮ ተቀናይቶ መስራት ያለ መቻል ሌላ ኪሳራ ውስጥ አሁንም ይከተዋል። ፓርቲውን ራሱ ዲስኢንተግሬት የሚያደርገው ይመስለኛል። እኔ ከትንሽ ጊዜ በኋላ
ጊዜያዊ መንግስቱን ስልጣን ብቻ ማጣት ሳይሆን ሪፈር ያረካቸው የቻርተሩም የፕሪቶሪያ ስምምነቱም ዶክመንት የሚያመጣበት ፓርቲው ራሱ እንደ ፓርቲ የመቀጠል ህልውና ላይ ችግር እያመጣበት ይመስለኛልና ይሄንን ቆም ብሎ የማሰብ በዘመናዊ መልክ የህዝብን ችግር የሚፈታ የህዝቡን የልብ ትርታ የሚረዳ የመፍትሄ ጉዳዮችን እያስቀመጠ ራሱ ፓርቲው የመሄድ አዝማሚያ ማሳየት ይኖርበታል። ካልሆነ አይ ቲንክ ወደ ችግር የሚገባ ይመስለኛል። ግን የትግራይ እንደ ስቴት ወይም ደግሞ እንደ ክልል እኔ ምንም ሮል የለውም ብዬ አላስብም። ፖለቲካሊ ዶሚነንት እንደሆነ ስቲልም በእያንዳንዱ ጉዳይ ላይ ጫና መፍጠር የሚችል የግድ ፓርላማ ውስጥ ያሉትም እኮ ምንም እያደረጉ አይደለም እንደምናያቸው። ስለዚህ ፓርላማ ውስጥ መኖር ብቻ አይደለም፣ ሳይኖር እንኳን ፖለቲካል ባላንሲንጉን ስቲል አቅም አለው። ያንን ተጠቅሞ ኤክስፒሪየንሱን ተጠቅሞ ስልጣን ላይ የነበረ ፓርቲ ነው፣ ሲገዛ የነበረ ፓርቲ ነው እና ይህንን ሮል ቡስት ማድረግ ይችላል። ለህዝቡ ደግሞ ያንን ቢሮክራሲውን አስተካክሎ አሰራሮችን አስተካክሎ እታች ድረስ ወርዶ ኢቭን በክልሉ ላይ በደንብ እስከታች ያለውን የአስተዳደር ማዕቀፉን መግዛትና ማስተካከል ይችላል። ከፌደራል መንግስትና ከሌሎቹ ጋር የመደራደር አቅሙን ከፍ ማድረግ ይችላል። ኢንተርናሽናል ኮሚኒቲውን ማንቀሳቀስ ይችላል። ዲፕሎማሲውን ራን ማድረግ ይችላል እና ቲፒኤልኤፍ እንደ ቀላል ፓርቲ የሚታይ አሁን ካለበት ቁመና አንጻር ዝቅ አድርገን ልንመለከተው የምንችል ፓርቲ አይደለም። አቅም አለው፣ ኢንፍሉዌንስ ማድረግ ይችላል። ስለዚህ ለራሱም እንደ ፓርቲ ለህዝብም ደግሞ እንደ ህዝብ መስራት የሚችል ስለሆነ ቅድም የተባሉትን የተነገሩትን ችግሮችን ካስተካከለ እኔ የመደራደር አቅም አለው፣ ሌሎችንም የማስተባበር አቅም አለው ብዬ አምናለሁ። የፕሪቶሪያ ስምምነት ደግሞ ኢምፕሊመንትድ መሆኑ ነምበር 1 ህዝቡን ነው የሚጠቅመው። ነምበር 2 ደግሞ ራሱን ቲፒኤልኤፍ ነው። ነምበር 3 ፌደራል ገቨርንመንቱንና የተቀረቡን የሀገሪቱን ክፍል ስለሆነ ለዛ ስምምነት መፈጸም እኔ ሁሉም ተነሳሽነት ሊኖራቸው ይገባል ብዬ አስባለሁ። እንደ ቀላልም የሚያዩት አግሪመንት አይደለም ይሄ አግሪመንት እና አይ ቲንክ ሌሎች አሁን ግጭቶችም ስላሉ እነዛንም በዚሁ ሞዴል እንዴት ነው የምናስኬደውንም የሚለውን አማራ ክልል ላይ ችግር አለ፣ ኦሮሚያ ላይ በጣም ከፍተኛ ችግሮች፣ ቅድም የጠቃቀስኳቸው ቦታዎች ላይ ችግሮች አሉ። ስለዚህ ይህንን ሞዴል ስለሆነ ልንጠቀም የምንችለው ከኤክስፒሪየንሳችን ይሄ የፕሪቶሪያው ስምምነት ዝቅ አድርገን የምንመለከተው ጉዳይ አይደለም የሚሆነው ማለት ነው። ስለዚህ ከዛ ምን ተማርን፣ ምን ስህተቶች አሉ፣ ምንስ ጥሩ ነገር መጣ፣ በተለይ ቶክስ ከማቆም አንጻር ትልቅ አቺቭመንት ነው። ስለዚህ ያንን ጥቅሙንም በደንብ ፕሮሞት እያደረግን ክልሉ ላይ ያሉ ችግሮችንም አሁን ሚዲያም አይተን ከሆነ ብዙም ስለዛ ጉዳይ አይወራም እና ሚዲያዎች ይህንን የሀገር ችግር በደንብ ዲቴይሉን ሪፖርት ማድረግ አሁንም ያሉትን እንቅስቃሴዎች አሰስ አድርገው መዘገብ አለባቸውና አንዱ የሚዲያም ችግር ይመስለኛል። እሱንም ችግር መፍታት ያስፈልጋል። እንደ ፖለቲካል አክተርስ ግን ሁል ጊዜ እንደ ማህበረሰብ ቁጭ ብለን መነጋገር፣ ቁጭ ብለን መወያየት፣ ችግሮቹን ነቅሰን ለይተን ማውጣት፣ ለችግሮቹ ደግሞ ስትራቴጂክ በሆነ መንገድ ችግሮችን ለመፍታት መነጋገርና መወያየት፣ እዛ ላይ ዲቴል መስራት ደግሞ ሁል ጊዜ አስፈላጊ ነው። መሸሽ ምንም እንትን አንተ ዛሬ ብትሸሸው ነገ ያ የሸሸው በሸሸው ልክ ይገፋል። እንዲያውም ብሶ ለምን ችግር ሲሆን ይብሳል። ስትሸሽ ቀላል ሊመስል ይችላል። ስለዚህ ቲፒኤልኤፍን እኔ ማበረታታት ነው በእኔ በኩል የምፈልገው። መሸሽ የለበትም የፈጠረው ችግር ስለሆነ ችግሩን ለመፍታት እኔ ወደ ችግሩ በደንብ ተጠግቶ ማየት ያስፈልጋል። የፌደራል መንግስት ደግሞ ስልጣንም ኖሮት ህዝብ ኮንትራክት ተፈራርሞ ምራኝ እንግዲህ በአንድም በሌላም መንገድ ተመርጦ ስልጣን የያዘ አካል ነው። የትግራይን ክልል ጉዳይ ኢግኖር ማድረግ አይችልም። የአማራን ክልል ጉዳይ ኢግኖር ማድረግ አይችልም። የኦሮሚያን ክልል ጉዳይ ኢግኖር ማድረግ አይችልም። ቤኒሻንጉልን ኢግኖር ማድረግ አይችልም። አንድን ወረዳ አንድን ቀበሌ ኢግኖር ማድረግ አይችልም። ያንተ የሴንትራል ገቨርንመንት ወይም ደግሞ የአንድ ፕራይም ሚኒስተር ኦር ገቨርንመንት ፕራይም ጆብ የማህበረሰቡን መኖር እርግጠኛ መሆን ነው በመጀመሪያ። ያንን ደግሞ የምትሆነው ሲንቀሳቀስ እንደ ልቡ መንቀሳቀስ አለበት፣ ሲሰራ መስራት አለበት። ሀብት ሲያፈራ ያፈራው ሀብቱ ሊጠበቅለት ይገባል። ሰውየው ብቻ እኔ ብቻ ሳልሆን መጠበቅ ያለብኝ ያፈራውት ሀብት ቤት ንብረቴ ሊጠበቅልኝ ይገባል። እኔ በሰላም ከአንድ ቦታ ወደ ሌላ ቦታ ተነስቼ ሄጄ መምጣት መቻል አለብኝ።
ጦርነት ሲኖር የዛን ጦርነት የማቆም ሪስፖንሲቢሊቲ ቁጥር 1 የፌደራል ገቨርንመንት ነው። ስለዚህ ይሄ ቲፒኤልኤፍ የፈጠረው ነው ወይም ሚስተር ኤክስ እና ሚስተር ዋይ የፈጠረው ነው ብሎ ችላ ማለት አይችልም። የማህበረሰቡን ደህንነት የትግራይን ህዝብ ደህንነት ማስከበር መቻል አለበት። ስለዚህ ሁሉ እኔ እንግዲህ እስከማውቀው ድረስ ማንዴት አለው ፌደራል ገቨርንመንት ማንዴት አለው። ምክንያቱም በኮንስቲቱሽኑ ስለሆነ እየተመራች ያለችው ሀገሪቱ የሴንትራል ገቨርንመንት ወይም ፌደራል ገቨርንመንቱ ኢትዮጵያ ውስጥ ያሉትን ክልሎች በሙሉ ደህንነት የማስጠበቅ ሪስፖንሲቢሊቲ አለበት። አንደኛ መታወቅ ያለበት እኔ ብልጽግናን ወይ ፌደራል መንግስትን ማልወቅሰው ከኛ በኩል ማድረግ ያለብን ነገር ስላላደረግን ነው። የቤት ስራችን ሳንጨርስ ብልጽግናማ ፍላጎቱ ነው። አሁን ብልጽግና ምንድነው በጦርነት ማሳካት ያልቻለውን በሰላማዊ መንገድ ማሳጋት ይፈልጋል። ሰላማዊም አይደለም በጦር ተቆጣጥሮ ነው ግዛትን የአስተዳደርና ጸጥታ ዘርግቶበት ከፋፍሎ ማለት ነው። ከጥይት ድምጽ ውጭ ማለት ነው። ከጥይት ድምጽ ውጭ በሚል ሞት አለ። አሁን ትግራይ ሲገለጽ ምን ይላል መሰለ የብሔር ፍጅት ደርሶብናል። አሁንም እየደረሰ ነው። ምን ያሉ የብሔር ፍጅት መዋቅሮች አሉ መዋቅሮች አሁን ዛቻም ታያለ። እነዚህ አካላት የነበሩት የፌደራል መንግስት ጋር ራሊ ያረጉ አካላትም የሆነ ከትግራይ ጠንከር ያለ ፖለቲካ ሲመጣ ከፌደራል መንግስት ጋር ያላቸው ከብልጽግና ያላቸው ልዩነት ትተው የባላንጣነት ፖለቲካቸውን ይዘው ይመጣሉ። ስለዚህ ኢንፍራስትራክቸር አለ፣ የጄኖሳይድ ኢንፍራስትራክቸር አለ የሚባለው አለ እንዳለ ነውና ዝም ብለን ኖርማል ነገር እንዳለ አንቁጠረው። ስለዚህ የቤት ስራችን ነው መስራት ያለብን። ሌላ ለመውቀስ ምን ሞራል አለን ነው እዛ ያደረጉ ነው። በራሳችን ላይ ማተኩረው እውነታም መቀበል ስላለብን ያው የፌደራል መንግስቱ ወይ ብልጽግና ደግሞ ካራክተራይዝ ካረግ ነው ከዛ አንፃር ነውና በቃ ፍላጎቱ ወይ በኃይል ነው፣ በኃይል ካልሆነ ደግሞ ማስፈጸም ነው እንጂ ሌላ ኃይል ተገዳዳሪ ኃይል ፓራሌሊ መሳለ ነው የሚባለው ምንድነው መኖር አይፈቅድም። ይሄ እውነታ መፈቀድ አለበት። ስለዚህ ማንኛውም ነገር ድርድርም ቢሆን ከድርድር በኋላ ወይ በሰላማዊ መልኩ ውስጥህን በጥብጦ ሊያጠፋህ ነው እንጂ ከድርድር በኋላ በሰላም እንደ ተገዳዳሪ ኃይል እኖራለሁ የሚል ይሄንን እንትን ባናሳድር እውነታው እያልኩ ያለው ከዛ አንፃር ኃላፊነት አለበት የፌደራል መንግስትማ እንደ ኃላፊነት ልሰጠው አልችልም። ለምሳሌሽ ግዴታው ነው ማልሰጠው መሰለሽ ባህሪው በስምምነት መሰረት ትረስት እንዴት ነው መተማመን እንዴት ነው ታዲያ ማሳደግ ወይም መፍጠር የሚቻለው? እኔ ምለው ለምሳሌህ እኮ በህገ መንግስቱም አልተቻለም፣ በአዋጅም አልተቻለም፣ በውልም አልተቻለም፣ በድርድርም ፖለቲካል ድርድርም አልተቻለም። ስለዚህ በጫና ነው ፍላጎትህን እንደ ፓራሌል ተገዳዳሪ ኃይል መኖር ካለብህም አንተ ከጠነከርክና ተገዳዳሪነት ማጥፋት የማይችል ደረጃ ላይ የምትደርስበት ነው ማድረስ ያለ ፖለቲካ እንዳለ ሆኖ እንጂ ፌደራል መንግስት ቀለውና እንዳንረሳው ነው የምፈልገው ምንድነው የፌደራል መንግስት የሀገሪቱን ዳር ድንበር የማስጠበቅ የህዝቡን ሰላም የማስጠበቅ ከኮንፍሊክቲንግ ባዲ የህዝቡን የሚለው ታያ ኃላፊነት አለበት። ህገ መንግስታዊ ኃላፊነት የለው በቃ ዳር ድንበር ነው። እንደዛ ከሆነ ስለዚህ ስልጣንም መስጠት የለብንም ማለት ነው። አሁን ይኸውልሽ የክልሎች የሰላምና የህዝብ ሰላምና ደህንነት መጠበቅ የክልሎች ስልጣን ነው። አይ ከአቅም በላይ ሲሆን ደግሞ ፌደራል መንግስት ኢንተርፌር ያደርጋል ነው። እሱም አለ እኮ ኢንተርፌራንስ ምናምን አለ ተው፣ ግን ማንዴቱ የነሱ ነው። ማንዴታቸው መወጣት ካልቻሉ ነው አዘ ፕሪንሲፕል ግን እንደ አይ ግን ሪሊ አንደኛ ተስፋ ኪሮስ እዚህ ላይ ወደዛ እንመለሳለን። አይ ስንመለስ እኔ ግዴታ ፌደራል መንግስት ግዴታ አለበት እኔም ብየማም ነው። አንደኛ የፌደራሊዝም አተገባበር በፊትም ጀምሮ ያን ያህል ህግ ጥቀስልኝ አይደለም የፌደራል ህግ ምን ነው ለምሳሌ ሪል ፌደራሊዝም ነው የተገነባ ያለው ኢትዮጵያ ውስጥ ባለፈው ሌላ እሺ ነው ስለምንሰሙተውና ህጉ ላይ ሶስት ነገሮች አሉ። የተናጠል ስልጣን አለ፣ የጋራ ስልጣን አለ፣ ያልተጠቀሰ ስልጣን ደግሞ የክልሎች ነው። በቃ ይሄ ነው ኢንተርገቨርንመንታል እንትን። በኢትዮጵያ ውስጥ ብዙ መንግስታት ነው ያሉት። ለዛ ነው ፌደራል መንግስት ምለው የኢትዮጵያ መንግስት እኮ አልለውም እኔ እንግዲህ እኔ ደግሞ ያልኩት ስለዚህ ፌደራል መንግስቱ የተሰጡ ስልጣኖች አሉ፣ የጋራ ስልጣን አለ፣ ያልተጠቀሰ የክልሎች ነው አልኩ። እኔ ደግሞ ያልኩ ያለው ቲፒኤልኤፍም ሀገሪቱን ሲመራ ነበረ። አሁን የቲፒኤልኤፍ ደግሞ ተወላጅ ወይ ደግሞ ልጅ ወይም ኤክስቴንሽን ብልጽግናም ኢትዮጵያን እየመራ ነው። ስለዚህ
በአንድም ሆነ በሌላ መንገድ በፍትሃዊ ምርጫም ሆነ በተጭበረበረ ስልጣን ይዞ ፌደራል መንግስት ስልጣኑን ፓወሩን የያዘው አካል የእያንዳንዱን ክልል የሀገሪቷን ክልሎች እነሱም በራሳቸውም በለው በራሱም ደግሞ በፌደራሉ የሀገሪቱን ደህንነት የማስጠበቅ ከዳር ድንበር ጀምሮ የዜጎችን ከአንድ ቦታ ተነስቶ ወደ ሌላ መንቀሳቀስ ይሁን ንብረት አፍርቶ የመኖሪውን ከሌሎች እህቶችና ወንድሞቹ ጋር አብረው በጋራ ሰርቶ ለምቶ በሰላም የመኖርን ማስጠበቅ ያለበት በመደበኛው ፌል አድርጓል ብለናል ቅድም። በመደበኛው ደረጃ ማኖር ያለበት ይሄ ፌደራል ገቨርንመንቱ ነው። እኔ ደግሞ ክልሎች ያለ የአካባቢያቸው ጸጥታ ከነሱ በላይ ከሆነ ፌደራል መንግስትን መጋበዝ ይችላሉ። ሁለተኛ የህገ መንግስታዊ ስርዓቱን አደጋ ላይ ከተጣለ ፌዴሬሽን ምክር ቤት ሊያዘው ይችላል። እነዚህ ናቸው መግቢያ። ግን የክልሎች ጸጥታና ደህንነት መጠበቅ የክልሎች ስልጣን እቺና ሰጥራትና እንትና አርጋት ከእንትና ውጭ ስለሆነ በኋላ ብዙ አናስገባት እንትና አርጋት ወደ ፌዴሬሽን በፌዴሬሽን መጣለ ውክልናው በትግራይ ፕሪቶሪያ አካባቢው ቶፒካችን ማለት ስኮፓችን መሆን ያለበት እኔ የደስታም ወይዘሮ ደስታ ሐሳብ እየገባኝ ያለው የፌዴራል መንግስት የገባውን ውል በማስፈጸም አሰዋ ነው እንጂ ከህገ መንግስት አይደለም። በጣም ፌዴራሊስት ስለሆነ ነው። ወይዘሮ በጣም ፌዴራሊስት ስለሆነ ነው። በጣም ፌዴራሊስት ስለሆነ ነው። አይ ከዩኒታሪ አሰዋ ነው ያመጣው። ዩኒታሪ አይደለም ሲጀመር። አይ እኔ አሁን መሆን ያለበት የፌዴራል ዩኒታሪ አይደለም። ከፕሪቶሪያ ስምምነት ዩኒታሪ የሚባል የሚያራምድ ፓርቲ የለም። ባይዘው እዚህ ሀገር ውስጥ ከፌዴራል ፌዴራሊስት ብቻ ነው። ኢትኒክ ፌዴራሊስትን ፌዴራሊስት ብላችሁ እሺ ከፌዴራል እኔ ሐሳቤ አስጠፋችኝ። እኔ ሐሳቤ ከፕሪቶሪያ ስምምነት አንፃር የፌዴራል መንግስት ግዴታዎችና ሮሎችን መወጣት በሚል እንወሰደው የደስታ ሐሳብ እሱን ጨርሰን ያሁን የጀመርነው ትግራይ በፌዴሬሽኑ ያላት ውክልና በፕሪቶሪያ መዘግየት ምክንያት ሳይሳካ ሳይተገበር ቆይተዋል። ስለዚህ ይሄ እንዴት ይታያል? ምንስ ሊፈጥር ይችላል በቀጣይ? እሺ ያው ዳራ ስሰጥህ እንትን እያለኝ ስለሆነ አይ መስጠትም አለብኝ። አሁን ለመሰለ ከትግራይ አንፃር ናሬት አልተደረጉም ፍላጎቶቻችንና እነዛን መተረክ አለብን። አሁን ምን መሰለ እንግዲህ ትግራይ ይሄ የሸዋ ነገስታት ለመጀመሪያ ጊዜ ኢትዮጵያን ስልጣን ሲቆጣጠሩ 1882 ጀምሮ እስከ 1983 ጦርነት ላይ ነው ያለችው። ይሄ ሶሻል ኮንትራቱ አልሆናትም። ምክንያቱም ታሪካዊ ውስጣዊ አስተዳደራዊ ነጻነት ትፈልጋለች። ያው ፖለቲካ ከመሃል ደግሞ ፖለቲካሊ ኢኮኖሚካሊ ማርጂናላይዝ ተደርገናል የሚል የ100 ዓመት ጦርነት መጣ። አሁን ደርግ ሲወድቅ ሶሻል ኮንትራቱ ተቀየረ። ኢትዮጵያዊነትን ሪዲፋይን ተደረገ። የፓወር እንትኑን ከላይ የሚመጣ ሳይሆን ባይዞ ዲሴንትራላይዜሽን ቢሆን ፓወር ዲቮልቭመንት ቢሆን ዩኒታሪ ገቨርንመንት ቅጥያ ናቸው። ፓወር ሼሪንግ ነው የስልጣንን የመጋራት እና ኢትዮጵያዊን ሪዲፋይን ተደረገ። የጋራ ራዕይ የአንድ የፖለቲካና የኢኮኖሚ ማህበረሰብ መፍጠር የሚል ራዕይ ተፈጠረ። ይሄ ሶሻል ኮንትራቱ ተደረገ። አሁን በዛ ላይ ለምሳሌ አንድ ቨሪ ኢንተረስቲንግ እንትን እኛ ምን ብለን ነበር መሰለ ሀገር መሆን ስንችል ለምንድን ነው ፌዴራሊሽን ኢትዮጵያ መቀጠል ምን ይችላል? ኔሽን አንድ ኔሽን ሀገር መሆን ይችላል። ፌዴሬሽን ለምን እንሆን የሚል መልስ ካላገኘንለት ሀገር ከመሆን ከሉዓላዊነት በላይ ጥቅም የሚገኝበት ከሆነ ፌዴሬሽን ላይ የምትቀጥለው። ስለዚህ ምን አንድ አራት ነገሮችን አመጣንና ከዛ አንፃር ትንሽ በአጭሩ እንትን ላድርግ። አንደኛ የምናደርገው ሰፊ ገበያ ነው። የኢትዮጵያ ዜጋ ስትሆን ሰፊ ገበያ ስላለ ምርትን ታዟዙራለህ፣ የትም ሄደ መስራት ትችላለህ፣ ጥሬ ዕቃ ታገኛለህ ምናምን። አሁን ይሄ እንግዲህ እንዳልከው ሐጎስና ቶላ ተብለው ተጀመረብን። የጎንደሩን የወለጋውን ታውቀዋለህ የደረሰብን በጋምቤላ የነበረ በቤንሻንጉል የነበረ ኢንቨስትመንት። ስለዚህ እንደፈለግን ተዟዙረን መንገዱም ተዘጋ። የፌዴራል መንግስት በአማራ ክልል የሚያልፈው በሙሉ ያው ፌዴራል መንግስት ፍላጎት ነው የተዘጋውና ስለዚህ ነፃ የህዝብ የሸቀጥ እና የገንዘብ የጉልበት ዝውውሩን እናገኘዋለን ያልነው ቆመ ማለት ነው። ከዛ ሁለተኛው የደህንነት ነው። ትልቅ መከላከያ ይኖራል በሰፊ ሀገር እና ይጠብቀናል ስንል ጭራሽ የሌላ ሀገር እንትን ጋብዞ እንግዲህ ወረራውና ብሔር ፍጅት ደረሰብን።
ከዛ እንግዲህ የኩሙሌትድ የሆነ ይኖራል የሀገሪቱ ሀብትና ፌዴራል መንግስት ፕሮጀክቶች ከዛ ተጠቃሚ ልንሆን እንችላለን የሚል ነው። ከዛ ይሄ ኃይል ስልጣን ላይ እንደመጣ ታስታውስ እንደሆነ በአኸር የሚባል ሕሞራ ነበር በጀቱ ነበር የቆረጠው። ስለዚህ ይህንንም ቆጥረን እኛ እንትን ያደረግነውና ጀስቲፋይ ያደረግነው። ከዛ በኋላ ዲፕሎማሲ ደግሞ ትልቅ ነገር ነው። አዎ በክልል የነበረ ኢንዱስትሪ ፓርኩ ማለት ነው አግሮ ፕሮሰሲንግ እና ከዛ ዲፕሎማሲ እናገኛለን። ከዲፕሎማሲ የሚገኘው የፖለቲካ ጥቅም የኢኮኖሚ ጥቅም ይኖራል። ከዛ ኢንቨስተሮች ትግራይ እንዳይሄዱ ዲፕሎማቶች ትግራይ እንዳይሄዱ መከልከል መጣ። አሁን ይሄንን ፌዴሬሽኑ ጋር እናቆይበታለን ብለን ብሔራዊ ጥቅም ቆጥረን ያስቀመጥነው በሙሉ እንትን ብለዋል ማለት ነው፣ ተሰብረዋል። ስለዚህ አሁን ባለው የፌዴሬሽን እንትኑ ሶሻል ኮንትራት አሁንም አልሰራም ማለት ነው። ይሄንን አልሰራም። ስለዚህ ሁለተኛ ብለን የነበረና ያኔ ይሄን ካልሰራ ሚኒመሙ ወደ ኮንፌዴሬሽን ነው የሚል ነው የነበረው እና ስለዚህ ትግራይ አሁን አክቹአሊ የሆነ ፌዴሬሽን ግን አለ በዓለም ላይ ውክልና ቆይ እየተቆራረጠ እንትን ነው። ስለዚህ የትግራይ ያላት አሁን እድል ያለው ምንድነው? አንደኛ ሪፈረንደም ነው የምናካሂደው። ምክንያቱም ይሄ ሁሉ ከደረሰ በኋላ ሶሻል ኮንትራቱ ከፈረሰ በኋላ ያመንከው አብረን እንኖራለን ብለ በውሉ መሰረት ፖለቲካችን ካልፈታንና የፖለቲካ ባላንጣነት ሞቢላይዝድ ሆኖ ወደ አውሬነት ተቀይሮ ይሄን ካደረሰብህ ያ እንደገና ድምጽ መስጠት አለበት ማለት ነው። አሬንጅመንቱ ሶሻል ኮንትራቱ እንዴት እናርገው አብረን ኑሮ አንኑር የሚለው ሪፈረንደም ይመጣል። ይሄ ሪፈረንደም ለማካሄድ ግን ውክልና የሚለውን አብረው ስለሚሄድ ነው። ትግራይ እንግዲህ ውክልና የሚኖረው ምንድነው የሚሆነው? ሪፈረንደም የሚኖረው በህዝብ የተወከለ የተመረጠ መንግስት ሲኖርህ ነው። ስለዚህ ምክር ቤት የለም። አሁን የፕሪቶሪያ ውል ካየኸው አስፈጻሚ አካሉና የህግ አስፈጻሚና የህግ አውጪው ምክር ቤት ናቸው የፈረሱት። የፍርድ ቤቱ አልፈረሰም። ፌዴሬሽን ምክር ቤት በክልሉ ምክር ቤት ነው የሚወከሉት ወይም ደግሞ ቀጥታ ምርጫም ከህዝቡ ከተደረገ ዴሌጌሽኑ ከክልል ምክር ቤት ነው ቀጥታ ወደ ፌዴሬሽን ምክር ቤት። አዎ ምክር ቤት ሲኖር ነው የሚኖረው ኦልሬዲ ስለፈረሰ። ስለዚህ ቀጥታ ምርጫም ማካሄድ ይቻላል በህገ መንግስቱ። ማን ነው የክልሉ ስልጣን ነው ምርጫ ራሱ ማካሄድ። ስለዚህ በዛ አንጻር ስለሆነ ይሄ ውክልና ሳይኖርህ አይሆንም። ምርጫ ለማካሄድ ደግሞ ትግራይ ነፃ መውጣት አለበት። የትኛዋ ትግራይ ላይ ሆነ ነው ምርጫ የምታካሂደው ነው አሁን ያለው ነፃ መውጣት አለበት። በፌዴራል መንግስት ቁጥጥር ነው ኦኩፓይድ ኢኔሚ ቴሪቶሪ ነው አርጎ ነው የጠላት ወረዳ አርጎ ነው ተቆጣጥሮት ያለው የጸጥታ የአስተዳደር መዋቅር የዘረገበት ቅድም እንዳልኩ የትግራይ አስተዳደር እንዳይገባ ከልክሎ ያለው። ስለዚህ ሪፈረንደም ነው የሚመጣው። ለሪፈረንደም ግን መጀመሪያ መንግስት ሊኖረን ያስፈልጋል ተወካይ። ምክንያቱም ህዝብ ምንድን ነው የሚለው የህዝብ ስልጣን ነው። ስልጣኑ ኤክሰርሳይዝ የሚያደርገው ተወካዮችን በመምረጥ ነው፣ መንግስትን በማቋቋም ነው። ይህንን ያጣ ነው ባይዘው አንዱ የትግራይ ለ100 ዓመት የታገልንለት አስተዳደር የራሳችን አስተዳደር ማቋቋም ነው። ከ4 ኪሎ ከምኒልክ ቤተ መንግስት ነው ተሾሞልን ያለውና ያንን ነው አንዱ እንትን ያደረግነው የግዛታዊ አስተዳደራዊ ሉዓላዊነት የግዛቱ ማተናል። ምክንያቱም ከትግራይ ውጭ ሆነዋልና ስለዚህ ይህንን ውክልና ለመምጣት መጀመሪያ ሌሎች መሰራት አለባቸው። ያን ለመሰራት ደግሞ ፌዴሬሽን እንትኑ የፕሪቶሪያ ውል የመጀመሪያ ሚኒመሙ አልተፈጸመም። ምክንያቱም ሚኒመሙ ለመፈጸም ምንድነው መሆን ያለው? ተኩስ መቆም አለበት። የትግራይ ግዛት ነፃ መሆን አለበት ከኦኩፔሽን ከቁጥጥር ማለት ነው። ይሄ በትግርኛ ይሻላል ጎወጣ ነው የምንለው እና ኦኩፔሽን የሚለው ነው የሚገልጸው። በአማርኛ እንትና ታርገን ከወረራ ይለያል። ያው እዛ በኃይል ቁጥጥር ስታረገው ነው። ከዛ ነፃ አልሆነም ትግራይ። ስለዚህ ትግራይ ገና ነፃ ክልል አይደለችም። በውጭ ኃይል የህገ መንግስትም የፕሪቶሪያ ውልም መሰረት የሌለው ኃይል ቁጥጥር ስር ነው ያለችው። ይሄንን ነፃ ወጥቶ መንግስት አስተዳደር መዘርጋት አለበት። ጸጥታውና ደህንነቱ በራሱ መመለስ አለበትና ይሄን ነው። አቶ ተስፋ ኪሮስ ቅድም ትግራይ ላይ ባለፈው በጦርነቱ የደረሰው ከፍተኛ በደል፣ ከፍተኛ ጥፋት፣ ሁለተኛ ከፕሪቶሪያ መተግበር በኋላ መዘግየትና ዳተኝነት ትግራይ የነበራት ሶሻል ኮንትራት አብቅተዋል። ከአሁን በኋላ የሌላ አማራጭ የመፈለግ ወይም ነፃ ሀገር የመገንባት እንጂ በሶሻል ኮንትራክቱ ሊገኙ የነበሩ ጥቅሞች የሉም የሚል ነው የነበረውና
እዚህ ላይ ያላት አስተያየት ምንድነው? የትግራይ ህዝብ ካሁን በኋላ ራስን በራስን ወስኖ ከኢትዮጵያ እንግዲህ እንደዛ ትንሽ ሀሳቦችን ለመግለጽ ስሞክር ዩኒታሪ ናት እያለኝ ነው። እኔ ከዛ አራኔ አልሳቀቅም ያለንኩት ምን ያሳቀቀኛል? እኔ ለዚህ ትልቁ ተጠያቂ ብዬ የማስበው ራሱ ቲፒኤልኤፍን ነው። ምክንያቱም ከዚህ በፊት የነበረን ኮንስቲቱሽን አንደኛ በደንብ እንትን ማለት ይፈልጋል ማየት ይፈልጋል። በተለይ የኮንስቲቱሽኑና የፌዴራሊዝሙ አተገባበር ትልቅ ክፍተት ከፕሪአምብሉ ጀምሮ ራሱ ኮንስቲቱሽኑን በብዛት ያልተቀበልንበት ያልተስማማንበት ብዙ ያልተፈቱ ቃላቶችና ሀሳቦች ኮንስቲቱሽኖች ውስጥ ታጭቀው በግድ በአምባገነን አገዛዝ እንግዲህ ብልጽግናም ፕሪም ፖስትም አሁንም ያለንበት ሁኔታ ከህገ መንግስቱ ውጪ እየተተገበረ እና እየተሰራ ያለበት ሁኔታ ነው ያለው። እዚህ ጋር ግን በደንብ ክላሪፋይ ማድረግ ያለንበትን ሐሳብ ክላሪፋይ ከዛ በፊት ወደዛ ከመምጣቴ በፊት ክላሪፋይ ማድረግ ያለብን ሐሳብ አንዱ የተነሳው የትግራይ ክልል በፌዴሬሽኑ ውስጥ ሐሳቡ እና ድምጹ ለምሳሌ ከሪፕሬዘንቴሽን አንፃር ከሀሳብ አንፃር የለም ጎሏል። ስለዚህ ይሄ መካተት አለበት ግዴታ ነው። ይሄን ተስማምተናል። ከዛ በኋላ ስንሄድ ደግሞ እንደ ሀገር ደግሞ ሪፈረንደም ይቀደም ነው። እኔ ደግሞ በሪፈረንደም አልስማማም። ለምን አብረን የመጣ ነው እንደ ሀገር ሬዚሊየንት የሆነ ማህበረሰብ ነው ያለን። ባይ ዘ ዌይ ፖለቲካሊ ከላይ የሚጮኸው ነው እንጂ ህዝቡ እንደ ህዝብ አሁንም በሰላም ነው አብሮ እየኖረ ያለው። የፖለቲካ ገበያው ነው ህዝቡን እያጋጨ እያጣላ እየገደለ ያለውና በህገ መንግስቱ ተስማምቶ ህዝቡ አብሮ የመኖር ኳሊቲ አሁንም አለው ብዬ ነው እኔ የማምነው። ስለዚህ ቲፒኤልኤፍ ራሱ ያመጣው ችግር ነው። አሁን ያለው ግልጽ ነው። ቲፒኤልኤፍ ራሱ ያመጣው ችግር የተኛው ነው። እዚህ ያመጣው ችግር ራሱ የኮንስቲቱሽኑ አወቃቀር ራሱ ለምሳሌ የአንቀጽ 39ን ሌሎችም አንቀጽ 47ን ሁሉንም ብናነሳቸው የሴቶች የወጣት የአካል ጉዳተኞች የኢንክሉሲቪቲ ኢሹ ራሱ የሂውማን ራይት ኢሹ ራሱ ያልተተገበረበት ሀገር ውስጥ ነው ያለ ነው አይደለ? ኮንስቲቱሽናሊ ከሆነ የምናወራው። የፌዴራሊዝሙን ደግሞ ስንመጣ የክልል ገቨርንመንቶች ራሳቸውን የቻሉ ኢንዲፔንደንት ካንትሪስ አይደሉም። እኔ ህገ መንግስቱን አንደርስታንድ እስከማደርገው ድረስ በፌዴራል መንግስቱ ስር የሚገዙ እነሱም የራሳቸውን ከዋናው ኮንስቲቱሽን ሳይጻረር የራሳቸውን አዳፕት ማድረግ የሚችሉ የኢንዲፔንደንት ክልል መንግስቶች ናቸው ያሉ። የሚገዙ አይደለም። ከኮንስቲቱሽኑ ግን መጻረር አይችሉም። ከዋናው ኮንስቲቱሽን አዳፕት ድራይቭ ሲደረግ ከዛ ተነስቶ ግን የየራሳቸውን ዲፔንዲንግ ኦን ሎካሊቲያቸው ላይ እነሱ እንደየማህበረሰቡ እንደየአኗኗራቸው የራሳቸውን ኮንስቲቱሽን ሪጂናል ኮንስቲቱሽን አዳፕት ያደርጋሉ እንጂ የዋናውን ኮንስቲቱሽን የሚጻረር የሚያደርጉት ነገር እንዳለ እኔ እስካሁን እንግዲህ አላቅም። የዋናው ኮንስቲቱሽን ኤክስቴንሽን ናቸው እንጂ ሌላ የራሳቸውን ኮንስቲቱሽን አዳፕት ማድረግ እንደሚችሉ እኔ አላውቅም። ስለዚህ እኔ አስፋራስ እኔ ባለኝ ዕውቀት ነው እየነገርኩ ያለው አስፋራስ አይ አንደርስታንድ ማለት ነው። ስለዚህ እንደ ሀገርም እንደ አንድ ሀገር ተብለን እኮ ባውንደሪው አንድ ሆኖ እየኖርን ያለ ነው because we believe and we accept one constitution አይደል? ሴንትራል ኮንስቲቱሽናችንን ስለምንቀበል ነው። ከዛ ነው መነሳት ያለብን። አንቀጽ 39 አሁን ካለው ችግር ለመፍታት ወይ ቲፒኤልኤፍ ፈጠረው የተባለው ችግር ምንድነው ነው? ለምሳሌ አንቀጽ 39 እስከ መገንጠል ነው። አሁን ይኸውልህ ኮንስቲቱሽኑ የሚለውና እዚህ ሀገር ውስጥ እየሆነው ያለው ነገር ባይዘ ኮምፕሊትሊ ዲፈረንት ነው። ኮንስቲቱሽኑ ለምሳሌ አንቀጽ 39 የኢትዮጵያ ብሔረሰቦች ሁሉም ማለት ነው የራሳቸውን ፌት በራሳቸው ዲተርሚን ማድረግ መብት አላቸው ማለት አብረን መቀጠልም ከፈለግን እኔ ራሴ ወስኜ አይ ተለይቼ ቴንክ ዩ ብዬ እስካሁን አብረን ስለኖርን አመሰግናለሁ ብዬ በሰላማዊ መንገድ መሄድ እችላለሁ ነው እንጂ የሚለው ጦርነት መዋጋት አለበት አይልም። ህዝቡ መሞት አለበት አይልም። ፓርቲዎች ከህዝብ በላይ ሆኖ መንገስ አለባቸው አይልም። ስለዚህ አሁን እየሆነ ያለው ግን በተግባር እያየነ ያለው ቲፒኤልኤፍ ግን ራሱን ግልጽ አላደረግም። ኢቭን አንቀጽ 39ም እጠቀማለሁ አላለም ነው አላለም። አሁን ግን እሳቸው እያሉ ያሉት አሁን ተመልሶ አይልም እንኳ አሁን ተመልሶኛል። እሺ እንዲልም አጠብቀው። ኦኬ ስለዚህ አሁን መፍትሄ ወደ ሪፈረንደም መሄድ ነው የሚለው ያለ ማለት ዘግቶታል። ከሌላ ነው እንጂ ጫና መምጣት ያለበት የትግራይ ህዝብ ራሱ ነው መወሰን ያለበት ባይነኝ እኔ ማንም ሳይሆን የሚወስንለት ራሱ ማህበረሰቡ በፖለቲካ ገበያው ተሸውዶ ሳይሆን ራሱ ህዝቡ በራሱ መወሰን አለበት።
አሁን ማረፍ አለበት ብዬ ህዝቡ እኔ ስለማስብ በራሱ መታገል አለበት፣ በራሱ መወሰን አለበት። ህዝቡ መጀመሪያ መጠየቅ አለበት። ሪፈረንደምም ይሁን እሺ ይቅርታ ተባብለን ህዝብ ቀጥታ ተሳትፎ ከሚያደርግባቸው የዲሞክራሲ አካሄዶች አንዱ ሪፈረንደም ኤግዛክትሊ። ስለዚህ ህዝቡ ነው መወሰን ያለበት ነው እኮ እያልኩ ያለሁት እኔ አሁን ማንንም እያለ ያለው ሪፈረንደም ነው መቅደም ያለበት መቅደም አለበትም ይሁን መቀጠል አለበትም የቱ መቅደም አለበት የሚለውንም ጭምር የትግራይ ህዝብ ነው መወሰን ያለበት ነው። እኔ ደግሞ አጌንስት ከሱ የሆንኩት ሪፈረንደሙን አይደለም በብቸኝነት እየተቃወምኩ ህዝቡ እኮ ነው የሚወስነው። ህዝቡ በራሱ ሪፈረንደም ይሁንልኝ አብሬ ሪፈረንደሙ ደግሞ አብሬ ልቀጥል አልቀጥል ልኑር አልኑር የቱ ጋር ልኑር ራሱ የሚለውን ጭምር ህዝቡ በራሱ ነው መወሰን ያለበት ነው። እኔ ማንንም አይደለም ሊወስንለት የሚገባው። ጦርነት ወስነህለት እንደገና አኗኗሩን አንተ ልትወስንለት አትችልም። ገብቶሃል አይደለ? ልል የፈለኩት ይሄን ነው። ሌላኛው ፕሮሞት ማድረግ ያለብን እኛ እንደ ኤሊት እንደ ያገባናል የህዝቡ በሞት ያገባናል የህዝቡ አኗኗር ሁኔታ ያገባናል የምንል ሰዎች ሁሉ ጊዜ ፕሮሞት ማድረግ ያለብን ማህበረሰቡ እንደ ማህበረሰብ ኢትዮጵያ እንደ ሀገር ትግራይም እንደ ትግራይ ክልል እንደ ህዝብ በጋራ ቁጭ ብሎ ተነጋግሮ በጋራ ተመካክሮ የሚፈልገው ቅድም እንዳልኩ ውሳኔው የህዝቡ ነው። ማንም ጫና ሊያደርግበት አይገባም። ያንን አድርጎ መሄድ ያለበትን ፕሮሞት ማድረግ ያለብን እኛ ህዝቡ ይወስን የሚለውን ነገር ሁሉ ጊዜ ለህዝብ ነው ቅድሚያ መሰጠት። ፌደራል መንግስት ሊወስንለት አይችልም። ቲፒኤልኤፍ ሊወስንለት አይችልም። ህዝቡ ነው ወሳኙ የሚለውን ነገር ሁሉ ጊዜ እንዴት ለምን መቼ የሚለውን ነገር ስለ ህዝቡ ብንሰጣው እኔ ጥሩ ይመስለኛል። ስለዚህ ህዝቡ እኮ ያለ ኤሊቶች እኮ አይንቀሳቀስም። ያለ ፖለቲካ ፓርቲዎች ማን ያንቀሳቅሰዋል? ፖለቲካ ፓርቲዎች ናቸው እኮ ህዝብን የሚያንቀሳቅሱት ወይ ኤሊቶች ናቸው? ፖለቲካ ፓርቲዎችን እኮ አየናቸው እስካሁን ድረስ ምን ሲያደርጉ እንደኖሩ። ስለዚህ ህዝብ በምን አገባብ ይግለጽ? ህዝቡ ራሱን ኦርጋናይዝ ማድረግ ይችላል። ህዝቡ እኮ ከሚያወሩት ከነዚህ ከፖለቲከኞቹ በላይ እኮ ስንት ሺህ ዓመት ራሱን እየመራ ኦርጋናይዝ ቢያደርግ ባይዘው የኛ ህዝብ እንደዚህ ልንለው የምንችለው ህዝብ አይደለም። በጣም አድሚኒስትሬሽን የሚያውቅ የማህበረሰብን አኗኗር ከስንት ሺህ ዓመት በፊት ያጠና አስተዳደር የሚችል ባይዘው ለህዝቡ ብንሰጠው ሪሊፍ እናገኝ። ህዝቡ ግን ስለዚህ ሆነ አንቺ መሪ ይፈልጋል። ህዝቡ የሆነ ሀሳብ ሲኖረው ግን ሰብሰብ ብሎ የሆነ ፖለቲካ ፓርቲ የሆነ ኢንስቲትዩሽን ኢስታብሊሽ የሚያደርገው ማለት ነው። መሪ ያስፈልጋል። መሪ አያስፈልገውም እያልኩ አይደለም፣ ግን ከህዝቡ ይምጣል። አሁን የአሜሪካ ምርጫ ተከታትለናል። የፕሪቶሪያ አግሪመንትም በነበረው የባይደን አስተዳደር ልዩ ትኩረት እና ክትትል የተፈጸመ ነው የነበረው። ከዚህ ቀጥሎ ከፕሪቶሪያ ኢምፕሊሜንቴሽን በተጨማሪ በአማራም በኦሮሚያም በሌሎች አካባቢዎች ያሉ ከኦነግ ሸኔ እና ከአማራ ክልል ካሉ የፋኖ ኃይሎች ጋር ያሉ ነገሮችም ድርድሮች እንዲካሄዱ ጥረት ሲያደርጉ ነበረ። በተለይ የአሜሪካ ልዑክ በምስራቅ አፍሪካ የአሜሪካ ልዑክ የነበሩት ማይክ ሀመር እዚህ አካባቢ እዚህ ጉዳይ ላይ እንቅስቃሴ ሲያደርጉ ነበርና አሁን ያሳቸውን መነሳት የፓርቲ መቀየር ጋር ተያይዞ እነዚህ ችግሮች ማለት ችግሮች የሚፈቱት ቤዚካሊ በዋናነት መሆን የነበረበት በሀገር ህዝብና ከሀገር በሚመነጭ መፍትሄ ነው መሆን የነበረበት። ነገር ግን እነዚህ ምዕራባውያን ወይ እንደገና አሜሪካ ያሉ የበለጸጉ የምንላቸው ሀገሮች የዓለምን ፖለቲካ የሚቃኙ ሀገሮች ትልቅ ተጽዕኖ ያሳድራሉና በዚህ በፕሪቶሪያ ሰላም አፈጻጸም እና ሌሎች ኢትዮጵያ ውስጥ ያሉ ግጭቶችን ከማረጋጋት አኳያ የአሜሪካ ሚና ወይም ደግሞ የምዕራባውያን ሚና ምን ሊሆን ይችላል? እሺ ትንሽ ብዬ ልለፍና የቅድሙ ላይ ምንድነው እኔ በህዝብ ስልጣን ነው ማለት ነው። ዲሞክራሲ ማለት የህዝብ ስልጣን ማለት ነው። ስለዚህ በህዝብ ዳኝነት መተማመን አለበት። በህግ ተሳስቷል እንኳን ብንል ዳኝነቱን ማክበር አለብንና የትግራይ እንዲትሁን ብዬ ለወደፊቱ ቅድም ኢንዲኬት አረክ እንጂ ሀገር ትሁን እንደዚህም ትሁን ፌዴሬሽን ኮንፌዴሬሽን አላልኩም። ግን ህዝቡ ነው የሚወስነው። አማራጭ ይቀርብለትና ህዝቡ በወሰነው ኤሊት መወሰን የለበትም። ኤሊት አማራጭ ለገበያው ማቅረብ ይችላል። ሀገር ያስፈልገናል፣ ፌዴሬሽን በቂ ነው፣ ወደ ዩኒተሪ እንመለስ፣ ኮንፌዴሬሽን ይሁን ምናምን የሚሉ በኤሊቶች ይቅረብ ለገበያው ሀሳቡ ተደራጅቶ ከዛ ህዝቡ ግን ይወስን ነው እንትኑ። ሌላው እንደ ግንዛቤ መውሰድ ያለብን ፌዴራል መንግስቱ በክልሎች የተዋቀረ ነው። ኢቭን የፌዴራል መንግስቱ ወሰን የክልሎች ወሰን ነው የሚለው። ስለዚህ የፌዴራል የጋራ ኮንስቲቱሽኑ
ቀደመ እንጂ ፌዴራል መንግስትን ያቋቋሙት ክልሎች ናቸው። ከስልጣናቸው ሸርፈው የጋራ መንግስት ነው እየፈጠሩት ማለት ነው። ስለዚህ ከዚህ አንጻር መሆን አለበት የሚል ከአሜሪካ ጋር ጥሩ ላንሳ ለአንድ እንትን ነገር እና ሁለቱ ፓርቲዎች እና አሁን እኔ ከትግራይ አንጻር ምን ማድረግ አለብን የሚለው ካሁን በፊትም ሙካክረ ነው የነበረውን ነገር ነው ላቀርብል የምችለውና ሁለቱ ምንድነው አሁን ሪፐብሊካን ማይት ኢዝ ራይት ነው። ስለዚህ በጸጥታ ነው ኢንተረስታቸው የዓለም አቀፍ ግንኙነትና ድርድርን አያምኑ በኃይል ማስፈጸም ነው። ስለዚህ ኃይል ሚዛን ጓደኛ ትሆናቸዋለህ ወይ ሳትሆናቸውም ነው። ዲሞክራቶች በኢንተርናሽናል ኖርምስ ያምናሉ፣ በድርድር በዓለም አቀፍ መድረኮች እና ተቋማት ያምናሉ። ስለዚህ ቫልዩ ደግሞ ኤክስፖርት ያደርጋሉ። የዲሞክራሲ ሰው መብት የምናምንና ለአምባገነን አይመችም ዲሞክራቶች። ምክንያቱም እነዚህ እስከፈጸምክ ነው እንትን ማደርግ እርዳታ መሰጥህ እንደዚህ ሪፐብሊካን ግን የጸጥታ ካስፈለከው አሁን ኢህአዴግን አይተው ከሆነ በኢህአዴግ ዘመን የጸጥታን ለአሜሪካን እጥረት እየሸፈነ የጸጥታ እንደው የመከላከያ ያኔ ምን ብለው አውጥተው ነበር? ተመራጭ ሰራዊት ነው ለገበያ ሊያቀርቡት ለዩኤን ለምናምን እንትን እያደረጉ ማለት ነው። የአሜሪካን ፖሊሲ አስተግባሪ የመሆን ነው እንትን ገብታ የነበረውና ኢህአዴግ እሱን አድቫንቴጅ ስልጣን ላይ ትንሽ አቆይቶታል። ቅድም እንዳልከው ባይዘው የህገ መንግስቱ እኔ በፊትም ስለ የነበረ የህገ መንግስቱ ዋናው አደጋ ኢህአዴግ ነው። ከኢህአዴግ ደግሞ አስኳሉ ህወሓት ነው። ስለዚህ ህገ መንግስትን በህገ መንግስቱ ሳይሆን በፓርቲ መዋቅር ለማስፈጸም ሲል ነው ፌል ያደረግ ነው። ይህንን እንደ ሪማርክ ማሳለፍ ነው። ስለዚህ የሪፐብሊካኖች ሲመጡ አሁን ለምሳሌ ከትግራይ በኩል ምንድነው መሆን ያለበት? ምን ብለን ነበር መሰለ? መነጫነጭ አያስፈልገንም። ሰዋዊ መብት የሚባል ምናምን ብዙ አይደለም። አሁን እኛ አሜሪካ ትግራይን ተደርባ ህዝቡ ከቲፒኤልኤፍ ዲታችድ መሆን ስላልቻለ አብሮ እንዲመታና እንዲደቅ ፍላጎት ነበራት የሚል ነው የነበረን በጦርነቱ ጊዜ። ስለዚህ ምን እናድርግ የሚል መጣ። አሜሪካን ተነጫነጨ። ይሄን ነገር ካልፈታች ስለ ሰዋዊነት ስለ ምናምን ብቻ ማንም አይሰማህም። ለምንድን ነው አሜሪካ ይሄን ቲፒኤልኤፍ ነው ያለ ይጠላቸው? ለምሳሌ ወደ እሱ እኮ ልመጣልህ ወደ እሱ ልመጣልህ ነው። እኛም መስተካከል ስላለብን ነው። ስለዚህ ምንድነው መሰለህ ብለን የነበር ነው ያኔ ለአሜሪካ ወይ ለምዕራባውያን እንዳለ ፓርትነር ልንሆን የምንችልባቸው እንዴት እናሳያቸው? ትግራይን ማድቀቅ የነሱን ኢንተረስት የነሱን ብሔራዊ ጥቅም በሁለት ነው እንትን በጸጥታና በቫልዩ ነው እነሱ የሚቆጥሩት። የጸጥታ ነው ናሽናል ኢንተረስት የሚሉ በቫልዩ ደግሞ ዲሞክራሲ፣ ሰብአዊነት ምናምን ኤክስፖርት ያደርጋሉ። ስለዚህ ትግራይ ፓርትነር ለመሆን ምን ማሳየት ትችላለች? አንደኛ ሆሞጀነስ ሶሳይቲ ነው፣ የተደራጀ የመደራጀት ችሎታ አለው፣ ጦርን የመፍጠር አለው፣ አቅም አለው። ስለዚህ ሆርን ላይ ፓርትነር መሆን ሲችል መጨፍለቅ ለምን ያስፈልጋል? የትግራይ ኃይል ከተጨፈለቀ የነሱ ሆርን ላይ ሲበጣበጥ እንደ ፒራር ሊያቆም የሚችለው አንዱ የተሻለ ኃይል የትግራይ ኃይል ነው፣ የትግራይ ማህበረሰብ ነው። በውስጡ ብዙ ግጭት የሌለበት ነው። ከዛ ከአሜሪካ እና ከምዕራባውያን ቫልዩ ደግሞ የሚለይ አይደለም። ዲሞክራቲክ ቫልዩ በለው የነጻ ገበያ በለው የሰብአዊ መብት በለው ከዛ የሚጋጭ የለንም። ግን ምንድነው እኛን ሊጨፈልቁን ያሰቡት? ፒኤልኤፍም አሁን እኔ ብዙ ጊዜ ህወሓት ከትግራይ ፖለቲካ መወገድ አለበት እላለሁ። አስተሳሰቡ ለምንድን ነው? አይዲዮሎጂካል ጦርነት አለው። ይሄ አብዮታዊ ዴሞክራሲ ከሊበራል ዲሞክራሲ ጋር ፋይቲንግ ገጥሟል። እኛ ክልል ነን። ክልልን ኢንተርናሽናል ዋር ራሻም ያልቻለችው የኢስት ጀርመን ምናምን ያልቻለው ትግራይ የደሃ ማህበራዊ ቀውስ ያለባት ኢኮኖሚ ቀውስ ያለ ፖለቲካ ቀውስ ያለባት አይዲዮሎጂን መሸከም ምዕራባውያን መዋጋት አትችልም። ሁለተኛ ሂስቶሪካል ሚሽን ይዟል ህወሓት። ሌላ ኃይል መምጣት አይችልም። ዲሞክራሲ የሚያፍነው ለዛ ነው። ምክንያቱ ሌላ ኃይል ከመጣ እንጠፋለን፣ ኢትዮጵያም ትጠፋለች፣ ትግራይም ትጠፋለች ነው። ኢትዮጵያኒስት ነው። ስለዚህ ይሄንን አይዲዮሎጂካል ወሩ መተው አለበት። ካልተወ ግን ሌላው የትግራይ ኃይል እኛ ከምዕራባውያን ቫልዩስ ከምዕራባውያን ብሔራዊ ጥቅም የሚያጋጭ የለን። ስለዚህ ፓርትነር የምንሆንባቸውን ነገሮች ማሳየት እንችላለን አሁንም። ስለዚህ ሪፐብሊካን ምንድን ነው የሚፈልጉት? ጸጥታ ነው የሚፈልጉት ፓርትነር እንዲሆናቸው። የጸጥታው ደግሞ የተሻለ ፓርትነር መሆን የምንችለው እኛ ነን። ከአሜሪካ ጋር ተጋጭተን ሳይሆን ብሔራዊ ጥቅማችንን ኮምፕሮማይዝ ሳናደርግ መደራደር የምንችልባቸው ነገሮች አሉ
የሚለው አሁን በጦርነቱ ጊዜ ነበር። ምን እናደርጋለን? እንደኛ ወደ በረሃ የሄደው ሰራዊት የቲፒኤልኤፍ አባል አይደለም። አብዛኛው ብሔርተኛ እንጂ የቲፒኤልኤፍ አይዲዮሎጂ የለም። አይዲዮሎጎቹ ትልልቆቹ የሉም። ከፖለቲካውም እንትን እያለ ነው። አሁንም አይዲዮሎጂካል ጦርነት ማድረግ አንችልም ከምዕራባውያን በተለይ ከአሜሪካ ጋር። ሪፐብሊካን ደግሞ እንደዛ ነገር የሰላም ለሰላም ስምምነቱ እና ሌሎች ቅድም የጠቀስናቸው ግጭቶችን ለማስቆም የአሜሪካ ሚና ምን ይሆናል? እሱን ምን መሰለህ ሳስብ ነበርና አንደኛው አልኩ ለሰላም ስምምነት መፈጸም ካለበት ከትግራይ በኩል በሪፐብሊካን ዋጋ ሊሰጠን ያስፈልጋል። ሆርን ላይ ለጸጥታ ያስፈልጉኛል። ስለዚህ የእነሱን ኢንተረስት ኢትዮጵያ ላይ ያለ የኔጎሽዬሽን እንትን ከሆነ ራስህን ለድርድሩ መታጨት አለብህ ማለት ነው። ስለዚህ የኢትዮጵያ ላይ ካለው ምን ሆነ መሰለህ እኮ አንድ ኃይል ስትደግፍ ከሌላው ኃይል የምታገኘው ጥቅም የተሻለ ከሆነ ነው። ገብቶሃል አይደለም? ስለዚህ የተሻለን ሆነን መገኘት ካለብን ከኢንተረስታቸው አንጻር እንደሱ ነው። እንደገና ግን ሳስብ የነበረው ፕሬዚዳንት ነበር እንበለውና ትራምፕ ከፌዴራል መንግስት ጋር የቤት ስራው ሳይጨርስ መሰለኝ ከስልጣን የወጣው ያኔ ታስታውሱ ከሆነ ከግብጽና ከአባይ ጋር በተያያዘ። ስለዚህ ለትግራይ እንትኑ የቁርቁሱን ይሄንን ነገር ከፌዴራል መንግስት ጋር ገብቶት የነበረው ቁርቁስ የሚቀጥል ከሆነ ለኛ ያው አድቫንቴጅ ነው አለን ማለት ነው። ስለዚህ እሱን የቤት ስራውን ሳይጨርስ ይሄን ቁርቁሳቸው ሳያልቅ ስለሄደ አሁን ደግሞ የኃይል አሰላለፉ የግብጽ፣ የሱዳን፣ የኤርትራ የምናምኖች ስላሉ ያንን ነገር ወደ ራሳችን ጥቅም እንዴት ነው ማስቀየር የምንችለው? ያላለቀ ጉዳይ ያለው ከትራምፕ ጋርና ይሄ ፌዴራል መንግስቱ ያላለቀ ጉዳይ እንዳለው ነበር እኔ ከስልጣን የወረደው ያንን ሳያስጨርስና ያንን ነገር እንዴት ነው እንደገና ሊመልሱት የሚችሉት? ስለዚህ እኛ ካለው ለመሰለ የምስራቅ አፍሪካ ወደ ምስቅልቅል ገብቷል። ያ ምስቅልቅሉ ደግሞ እንዳይጎዳህ ከዚህ ምስቅልቅል እንዴት ነው አንደኛው እንደ አካል የምትወጣው እንደ ማህበረሰብ እንደ ብሔር የምንወጣው፣ ሁለተኛ ከሌላው እንትኑ ምስቅልቅሉ ጨፍልቆ ኃይሎቹ አሰላለፍ ላይ አንተም ኮንሲደር እንድትደረግ ለጥቅምህ መደራደሪያ ብቃትህ እንዴት ትፈጥረዋለህ? ያ ደግሞ አንደኛ ትግራይ ላይ የተፈጠረው አንድ ኃይል መኖር አለበት። ሌጂቲሜት ኃይል ምክር ቤት ሽግግር ይቋቋም እንለው ያለሁት አንድ ሌጂቲሜት የሆነ ቅቡልነት ያለው ኃይል ይኖራል። የፓርቲዎች ሽኩቻ የቲፒኤልኤፍ የምታጠፋው የሌጂቲሜት የሆነ ምክር ቤት ካቋቋምክ ነው ሮሉ የሚጠፋው ቲፒኤልኤፍ። ስለዚህ ያን ሽኩቻ አሁን ያለው ጊዜያዊ አስተዳደር ያሉ ሰው እንትኖችም ውክልና ስለማይኖራቸው ከጊዜያዊ አስተዳደሩም ሊወጡ ይችላል። ምክንያቱም ከቲፒኤልኤፍም ውክልና ላይኖራቸው ይችላል። የፌዴራል መንግስትም በራሱ ችሎ ይወዳደራል እንጂ በእነሱ በኩል እያደረገ ላይኖር ስለሚችል ትግራይን አንድ ኃይል ይሄንን ማኒፑሌት እንትኑ ኤክስፕሎይት ማድረግ ካለብህ ቀውሱን እንደ አንድ ኃይል መቆም አለብህ እና ይሄን እኛ እንዴት ነው ይሄን አዲሱ ነገር የምንጠቀመው? የትራምፕ የቤት ስራውን ሳይጨርስ ከስልጣን በፌዴራል መንግስት ጋር የነበረው ቁርቁስ ሳይጨርስ ነው የወረደውና ይሄን እንዴት ነው የሚያደርገው? እሱን ማየት ያስፈልጋል። እሺ ወደዛ ወደ አሜሪካው ምርጫ ከመምጣቴ በፊት ቅድም ያልናቸው ይሄ ወደ ፌዴሬሽኑ ወደ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የትግራይ ክልል ዴሊጌሽኑን መመለስ አለበት እሱ ግዴታ ነው የምንለው ነገር እንዳለ ነው። ያ ሪፈረንደሙ እሱ አክቹሊ የሚመለሰው በምርጫ ነው። እሱም ራሱ በሪፈረንደሙ ሆነው ማለት ነው ፓወርን ባላንስ ለማድረግ ያ ነገር መሆን አለበት የሚል ሀሳብ አለ። ወደ ፌዴሬሽን ምክር ቤትም ወደ ተወካዮች ምክር ቤት ለመመለስ ባይዘው ወይ የፖለቲካል ዲያሎግ ይቀድማል መጀመሪያ ፖለቲካል ዲያሎግ ምርጫ ይደረጋል። ወደዛ መመለሱ አስፈላጊ ነው ፓወር ባላንስ ለማድረግ ባል ነው በሪፈረንደሙ በፖለቲካል ዲያሎጉ ባይ ኤኒ ሚንስ ወደዛ መምጣት አለበት የሚል ሀሳብ ነው ያለኝ። ሌላው የሚስ ኢንተርፕሬቴሽን አለ በዚህ በራሱ በኮንስቲቱሽኑ ላይ ራሱ ያለን ቅቡልነትና ያለን ስታንድ ትክክለኛም አይደለም። ኢቭን አናቅም ሁላችንም ምን አይነት አንደርስታንዲንግ ላል እሱም ምን ያስፈልጋል የፖለቲካል ዲያሎግ ያስፈልጋል ብዬ አስባለሁ። ኢምፕሊሜንቴሽኑ ቦዝ የፕሪቶሪያ ስምምነት እንዲሁም ደግሞ ህገ መንግስቱ አሁንም ኢምፕሊመንት በትክክል አልተደረገም ብዬ ነው እኔ የማምነውና ይሄም በትክክል ኢምፕሊመንት መደረግ አለበት። የምንወያይበትን ጉዳዮችን ደግሞ ክሪቲካሊ ተወያይተንባቸው
አሜንድመንት ጭምር ያስፈልጋል። የማህበረሰቡን ሀሳብ ኢንካልኬት ያደረገ የህዝቡን የፖለቲካል ኤሊቶችን ያማከለ ሀሳብና ማሻሻያዎች በዚህ ረገድ ያስፈልጋሉ ብዬ አስባለሁ። ዋናውና ግን የመጀመሪያው ነገር የውስጥ ችግሮቻችንን ቴክኒካሊም ፕሮፌሽናሊም መፍታት መቻል አለብን ብዬ አስባለሁ። ቅድም ያልነው ኢንክሉሲቪቲ ይጎለዋል የፕሪቶሪያ ስምምነት፣ ሌላው ዲዲአር ምናምን ያልነውን ኢንክሉሲቭ በሆነ መንገድ በተለይ አክቹዋሊ የሆነው ማህበረሰቡ ኢንቮልቭ ባደረገ መንገድ ይሄ ነገር በደንብ መታየት አለበት ብዬ አስባለሁ። ሌላው ከአሜሪካ ምርጫ ጋር ተያይዞ ግን ያለው ነገር ሁሉ ጊዜ የኛ ሀገር ብቻ ሳይሆን ሌሎች ሀገራትም ዲሞክራት ተመረጠ ወይስ ሪፐብሊካን ተመረጠ ብለው የሚያስቡት ከሀገራቸው ጥቅም አንጻር ነው። ስለዚህ እኛ ቲፒኤልኤፍም እኛም አሁን ማሰብ ያለብን እንደ ሀገርም ጭምር ከሀገራችን ናሽናል ኢንተረስት አንጻር ከፎሪን ፖሊሲዎቻችን አንጻር ከዲፕሎማሲው አንጻር ማ ቢመረጥ ይሻለናል፣ ከማጋ ነው መስራት የምንችለው ከሰላም እኔ ከውስጣዊ ሰላም አኳያ ነው እኛ በተለይ ካለን ኢንተረስት አንጻር እንዳልኩ የውስጥ ችግር ስላለብን ከውስጥ ሰላም አንጻር አሁን እኛ የፈለግነው አይደለም የሚመረጠው፣ እነሱ የፈለጉትን ነው የሚመርጡት። ስለዚህ አሁን ማንም የሚመረጥ ማንም እኛ ሁሉ ጊዜ የራሳችን አንተ ቅድም የምትለው የቤት ስራዎቻችንን አልተወጣንም ባይነኝ እኔና የራሳችንን የቤት ስራ ተወጣን ከውጭ የሚመጣውን ግን ሌላ ጫና በጋራ ለመቋቋም እንደ ግሩፕ እያንዳንዳችን የራሳችንን የመደራደር አቅም ከየአቅጣጫው ዴቨሎፕ ማድረግ አለብን። እንደ ሀገር ደግሞ ስታንዳችን አጌንስት ከኛ ጋር የሚደረገውን ነገር ኮንፍሮንት ለማድረግ እንዳልከው አካባቢው ላይ ያሉ እንቅስቃሴዎች በጣም አስፈሪና ችግሮች ወደፊት ሊፈጠሩ ይችላሉ ወይስ እንዴት ነው ምናምን የምንላቸው ናቸውና የትግራይ ህዝብም እንደ ህዝብ ቲፒኤልኤፍም እንደ ፓርቲ ብቻውን መፍታት የሚችለው ጉዳይ እኔ አይመስለኝም ከብዙ ነገሮች ጋር ተያይዞ ማለት ነው። ስለዚህ እንዳልከው ለፖለቲካል ውይይት መቅረብ ያለበት የትራምፕ እና የሪፐብሊካን አሰራሮች ደግሞ ተገማች አይደሉም። በተለይ ትራምፕ ሲሆን ሰውየው በጣም ብዙ የሚሄደው ነገር አለው። ይሄንን በንቃት መከታተል በጣም ወሳኝነት አለው ባይዘይ እንደ ኢትዮጵያም ጭምር ማለት ነውና ያለህን ቅድም ያልናቸው እነዛ ንጥረ ነገሮችን ቡስት ማድረግ በደንብ ከፍ አድርገህ ራስህን ማሳየት። አሁን እንደ ቲፒኤልኤፍ እኔ ሁሉ ጊዜ የማፍረው በዚህ ሰዓት ኢንተርናል ችግሮችን ፈቶ ለሌሎቹ ነበረ ምሳሌና አቅም ሆኖ መውጣት የነበረበትና እሱ ነገሮች ላይ በደንብ መስራት ያስፈልጋል። ግን እኔ አይ ዶንት ቢሊቭ ዌዘር ዴይ አር ዲሞክራት ኦር ሪፐብሊካን ለዲሞክራቲክ ቫልዩ ነው የሚመጡት ወደኛ ለራሳቸው ናሽናል ኢንተረስት ነው መጀመሪያ የሚያስቀድሙት የራሳቸውን ናሽናል ኢንተረስት። ስለዚህ እንዴት እንጠቀማችኋለን ነው እንጂ እንዴት እንጠቀማችኋለን ብለው ስለማያውቁ ሰዎቹ የራሳችንን እንጀራ ራሳችንን መጋገር ያለብን ብዬ ነው እኔ የማምነውም የማስበው። ተመልካቾች ለዛሬ የነበረን ቆይታ ይህንን ይመስላል። እንግዶቻችንም የፕሪቶሪያ የሰላም ስምምነትና አፈጻጸሙ እንዲሁም ያጋጠሙ ያሉ ችግሮች በተመለከተ እኛ ጋር ውይይት ሊያደርጉ እዚህ ስለተገኙ እናመሰግናለን። እንግዶች ስላደረከን ከወይዘሮ ደስታ ጋር አብረን ስለተወያየን በጣም ደስተኛ ነኝ። ለወደፊቱም የሚያገናኘን መድረክ ይኖራል ብዬ ጠብቃለሁ። ለነበረን ቆይታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተስፋ ኪሮስ በጣም ብዙ ጊዜ በጽሁፎቹ የምከታተለው የሚያይበት አንግሎች በጣም የሚገርሙኝ ነገሮችን እኔም ሞር ክሪቲካሊ እንዳስብ የምታደርገኝ አባቴ ታላቅ ወንድሜ ነህ። በጣም ቴንኪዩ ማለት እፈልጋለሁ።